ይህ ራዲዮ አፍሮቢያ ነው። ራዲዮ አፍሮቢያ በአፋን ኦሮሞና በአማርኛ ቋንቋዎች ከሚያቀርበው ዝግጅት የዛሬውን የአማርኛ ፕሮግራም አሁን ጀመረ። ይህ ራዲዮ አፍሮቢያ ነው። ጤና ይስጥልኝ፣ እንደምን ከረማችሁ። ራዲዮ አፍሮቢያ በዛሬው ዝግጅቱ በመላው ኦሮሚያ ከዳር እስከ ዳር እየተቀጣጠለ ያለውን ህዝባዊ ተቃውሞና ይህን የህዝቡን ሰላማዊ ጥያቄ ለማፈን ህዝባዊ ወያኔ ሓርነት ትግራይ መራሹ መንግስት በኦሮሞ ህዝብ ላይ የጦር ኃይሉን በማዝመት እየፈጸመ ያለውን ፋሽስታዊ ተግባር እንመለከታለን። በአዲስ አበባና የፍንፍኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የልማት ማስተር ፕላን እቅድ የሚል መጠሪያ የተሰየመለትና በብዙ ሚሊዮን የሚቆጠር ኦሮሞን ከመሬቱ፣ ከእርሻው፣ ከንብረቱ ሊያፈናቅሉት፣ ከአባቶቹ፣ ከአያቶቹና ከቅድመ አያቶቹ ርስት ሊነቅሉት፣ ከባህሉ፣ ከቋንቋውና ከማንነቱ ጨርሶ ለመፋቅ የተወጠነውን ሴራ የኦሮሞ ህዝብ ከነቃበት ሰነባብተዋል። ለምላሹም ዲድኔ ኦሮሚያ ኢዝ ኖት ፎር ሴል፣ ኦሮሚያን ከንጉርጉራሚቲ፣ ኦሮሚያ አይሸጥም በማለትም አሳፍሯቸዋል። ይህ የወያኔ ሴራ ያስነሳው ዓለም አቀፍ የኦሮሞ ተቃውሞና ይልቁንም ደግሞ የኦሮሞ ወጣቶች በውድ ህይወታቸው በጀግንነት እየከፈሉት ያለው መስዋዕትነት ከወያኔ ጀሌዎች በስተቀር በሁሉም የሀገሪቱ ዜጎች ዘንድ ድጋፍ የተቸረው በብዙዎች ከኦሮሞ ህዝብ ጎን ቆሞ በሶሊዳሪቲ መልክ የትግል አንድነት ሰልፍ የወጡበት አጋጣሚ ለወያኔና ለጀሌዎቿ አስደንጋጭ የታሪክ እውነታ ሆኖ ተስተውሏል። ከጡረታ መልስ የራዲዮ ማይክ የጨበጡ የወያኔ ወይዛዝርት ሲቃ እየተናነቃቸው ህዝብ ተቃወመ ተብሎ ማስተር ፕላኑ ሊቀር ነው ወይ ሲሉ ይጠይቃሉ። ይህን የኦሮሞ ህዝብ ተቃውሞ በኃይል ለመጨፍለቅ የህዝባዊ ወያኔ ሓርነት ትግራይ መራሹ የኢትዮጵያ መንግስት የጸረ ሽብር ግብረ ኃይል ኮማንድ ፖስት በማቋቋም በኦሮሚያ ላይ ጦርነት አውጇል። የወራሪ ጦር ኃይሉን በበርካታ የኦሮሚያ መንደሮች ውስጥ የዩኒቨርሲቲ ቅጥር ግቢን ጨምሮ በማስፈር የሽብር ተግባሩን ተያይዞታል። የኦሮሞ ህዝብ መብቱን የመጠየቅ ሰላማዊ የተቃውሞ ሰልፍ ማካሄድ ህገ መንግስታዊና ከዓለም አቀፍ የሰብአዊ መብት ድንጋጌ አኳያ ተገቢነቱ አያጠያይቅም። ይህንን የዜጎች ህገ መንግስታዊና ሰብአዊ መብት እንዳይጠቀም ለማገድ መንግስታዊ ሽብር እያካሄደ ያለው የወያኔ ተግባራቶቹ ከምንጊዜውም በላቀ መልኩ ስለተጋለጡበት መያዣ መጨበጫ ያጣ ይመስላል። የአሜሪካን መንግስት፣ የአውሮፓ ህብረት በዚህ የወያኔ አረመኔያዊ ተግባር ደስተኞች አለመሆናቸውን ገልጠዋል። ይህን የዜጎችን ህገ መንግስታዊ የሆነ ሰላማዊ ተቃውሞና መንግስት እያካሄደ ያለውን መንግስታዊ ሽብር ከህግ አንጻርና ከዓለም አቀፍ ድንጋጌዎች አኳያ እንዲገልጹልን ከአውስትሬሊያ ዩኒቨርሲቲ ኦፍ ሜልበርን ስኩል ኦፍ ሎው ዶክተር ጸጋዬ አራርሳን የዛሬው እንግዳችን አድርገን ጋብዘናቸዋል። በቅድሚያ ዶክተር ጸጋዬ ጥሪያችንን አክብረው ስለቀረቡልን በመላው አድማጭ ስም አመሰግናለሁ። እኔም አመሰግናለሁ እስራኤል ስለጋበዝከኝ። መጀመሪያ ጥያቄን ከዚያ እርሶ ካሉበት ከሜልበርን ልጀምርና ሰሞኑን በሜልበርን የኦሮሞ ኮሚኒቲ የጠራውና የዓለም አቀፉ የኦሮሞ ፕሮቴስት አካል የሆነው የተቃውሞ ሰልፍ መካሄዱን በሶሻል ሚዲያው ሰፊ ሽፋን ያገኘ ማህበራዊ ክንውን ነው። የዚህ ተቃውሞ ሰልፍ ምን ተግባራት ተከናወኑ? አጠቃላይ መንፈሱስ ምን ይመስል ነበር? እርሶ ደግሞ በግሎ ለአውስትሬሊያው ጠቅላይ ሚኒስትር ደብዳቤ መላኮ ይታወቃል። የዚህን የእርሶን ደብዳቤ ይዘትና ከጠቅላይ ሚኒስትሩ ያገኙትን ምላሽ ሊያካፍሉን ይችላሉ? እሺ፣ አመሰግናለሁ። ልክ ነው። በሜልበርን አውስትሬሊያ የተቃውሞ ሰልፍ ወይም ደግሞ እኛ ያልነው የድጋፍ ሰልፍ ማለት ኦሮሞ ፕሮቴስት ኦሮሞ ተማሪዎች ተቃውሞ ሰልፍ ጋር የሶሊዳሪቲ የመተጋገዝ
ባለቤትነት ሰልፍ አድርገናል። ከሁለት ሰልፍ ነው የተካሄደው። ቀደም ብሎ ግጭቱ እንደተቀሰቀሰ አካባቢ የአውስትራሊያ ኦሮሞ ኮሚዩኒቲ አሶሲዬሽን ያዘጋጀው ሰፊ ህዝባዊ ሰልፍ ነበረ። እሱ በመሰረቱ ይዘቱ የነበረው የተቃውሞ ሰልፍ ነው። ማለት መንግስት በተማሪዎችና በሌሎች የተቃውሞ ተሳታፊዎች ላይ የወሰደውን እርምጃ በመቃወም ኢሰብአዊ እርምጃ፣ ህገወጥ እርምጃ፣ ርህራሄ የለሽ ጭካኔ የተሞላበት ባርቤሪክ ሊባል የሚችል እርምጃ፣ ያንን እርምጃ የግድያ፣ የአፈና፣ የማቁሰል አርቢትራሪ የሆነ በዘፈቀደ የሆነ ህዝብን የማሰር እና በኋላ እንዳየነው በመጠኑም በይዘቱም በስፋቱም መንግስታዊ የሆነ የሽብር ተግባር ያንን በመቃወም ከዛ በተጨማሪ ጠቅላይ ሚኒስትሩ የኮሚኒኬሽን ጉዳዮች ሚኒስትሩ በተለያየ አጋጣሚ እንደዚሁም የኦሮሚያ ክልል ፕሬዚደንት አቶ ሙክታር እየወጡ የማያዳግም እርምጃ እንወስዳለን እያሉ የኦሮሞን ህዝብ የሚያጣጥል ንግግር ሲናገሩ ስለነበረ እነዚህን ሁሉ በታሪካዊው የኦሮሞ በደል ላይ የተጨመሩ ዘመናዊ የበደል ተግባራት በመቃወም የተወጣ ነበር የመጀመሪያው ሰልፍ። ኢኮ የሚያደርገው የሚያስተጋባው ያው የተማሪዎችን እና የአገር ቤት ያሉ ተቃውሞ ሰልፍ አድራጊዎችን መፈክር በመያዝ ነው። ዲድኔ የሚለውን መፈክር እኛም ተቃውመናል። የእኛ ተቃውሞ ግን ማስተር ፕላኑን ከመቃወም ያለፈ ነው። ከማስተር ፕላኑ ጋር ተያይዞ እየደረሱ ያሉ የሰብአዊ መብት ጥሰቶች፣ የሰብአዊነት ጥሰቶች ሁማኒቴሪያን የሆነ ችግርም ጭምር ስለሆነ ለምሳሌ ህፃናት ይገደላሉ፣ ሴቶች ይደፈራሉ፣ ከጉዳዩ ጋር ምንም ግንኙነት የሌላቸው ሰዎች ዝም ብለው ይታፈሳሉ። ይሄ ከሰብአዊ መብትም አልፎ ደግሞ ወደ ሰብአዊነት የሚሄድ የሰብአዊነት ቀውስ ችግር ስለሆነ እነዚህንም ጭምር ለመቃወም በእነዚህም ዲን ወይም ተቃውመናል ለማለት የተደረገ ነበር። አሁን እንደገና በዚህ ባለፈው ሳምንት እሁድ ዕለት ያደረግነው በኦሮሞ ወጣት የሜልበርን ወጣት ኦሮሞዎች ያዘጋጁት ኢን ሶሊዳሪቲ ዊዝ የኦሮሞ ፕሮቴስትስ የሚል ሰልፍ አድርገናል። ይሄኛው በአጠቃላይ ለኦሮሞ ፕሮቴስት ሶሊዳሪቲ ለማሰባሰብ ዓለም አቀፋዊ ግሎባል ሶሊዳሪቲ ዓለም አቀፋዊ የሶሊዳሪቲ ንቅናቄ ለማሰባሰብ የኦሮሞ ወጣት የሜልበርን ወጣት ኦሮሞዎች ያዘጋጁት ሰልፍ ነበር። እዛም ላይ ተቃውሞውን ማሰማት ብቻ ሳይሆን ይልቁኑ ጸጥ ያለ ሰልፍ በማካሄድ እየተሰዉ ካሉ የኦሮሞ ተማሪዎች እና ተቃዋሚ ሰልፈኞች ጋር በድጋፍ መቆማችንን ኢንሶሊዳሪቲ ወስደም መቆማችንን ለመግለጽ እንደዚሁም በአውስትራሊያ ሜይንስትሪም ኮሚዩኒቲ እዚህ ላለው የአውስትራሊያ ማህበረሰብ ለአውስትራሊያ መንግስት ለነበት ክልል በቪክቶሪያ ስቴት መንግስት ደግሞ እንደዚሁ እየሆነ ስላለው ነገር ማስታወቅ የምንችልበት ሁኔታ ማለት ስለ ተቃውሞውን ስለ ጫረው የማስተር ፕላን ህገወጥነት ተቃውሞውን ተከትሎ መንግስት ስለወሰደው ኢሰብአዊና ፍጹም ርህራሄ የለሽ ጭካኔ የተሞላበት የሽብር ተግባር እና ሊሆን ስለሚገባቸው ነገሮች ማለትም በተጨባጭ የአውስትራሊያ የቪክቶሪያ መንግስትና ህዝብ እና የዓለም አቀፍ ማህበረሰቡ ምን ማድረግ እንዳለበት እንደዚሁም ደግሞ የኢትዮጵያ መንግስት ምን ማድረግ እንዳለበት ሌሎች ኢትዮጵያውያን ወገኖቻችን እንደዚሁ በመከራና በሞት በጭቆና በኢትዮጵያ መንግስት የኃይል አገዛዝ ስር ከኛ ጋር አንድ የሆኑ ምክንያቱም ሰው በሞትና በመከራ በእስራት አንድ ነው ብዬ ስለማምን እኔ እነዚህንም ሁሉ ኦሮሞ ተቃዋሚዎች ተሰላፊዎች ጎን እንዲቆሙና ተቃውሟቸውን እንዲገልጹ ከዛ ባሻገር የመንግስት ደግሞ እንደዚሁ ለመንግስትም ጥሪ ያስተላልፈናል። መንግስት ማስተር ፕላኑን ህዝብ
ካልተቀበለው አንፈጽም ሲሉ ስለነበረ ህዝብ ከዚህ በላይ ሊቃወሙ አይችልም። ማስተር ፕላኑን አውቶማቲካሊ ያቆሙ። ይህን ደግሞ በገሃድ በህግ እየሻራችሁ አሳዩ። ከማስተር ፕላኑ ጋር ተያይዞ የታሰሩ ሰዎች ይፈቱ፣ የተጎዱ ሰዎች፣ የበደል የደረሰባቸው ሰዎች ይካሱ፣ መሬት የተፈናቀሉ ሰዎች ወደ መሬታቸው ይመለሱ፣ መሬታቸው የተወሰደ ተለዋጭ መሬት ይሰጣቸው፣ ተለዋጭ ቤት ይሰጣቸው፣ ተመጣጣኝ ካሳ ይከፍላቸው። ከማስተር ፕላኑ ጋር ተያይዞ የታሰሩ ማናቸውም ሰዎች ይፈቱ። ጉዳይ በማስተር ፕላኑ ጋር ተያይዞ በደረሰው ግጭት በሙሉ የጥፋት ያደረሱ የወንጀል ተግባር የፈጸሙ ሰዎች በህግ ተጠያቂነት እንዲኖራቸው አሁን የፖለቲካ አመራሩ የፖለቲካ ኃላፊነት ይውሰድ። በተለይም ደግሞ የኦሮሚያ መንግስት እና የማስተር ፕላኑ አስፈጻሚ ቢሮ የነበረው የፕሮጀክት ቢሮ እና የጉዳዩን ከመጀመሪያ አንስቶ ሲገፉ የነበሩት አባይ ፀሐይ የተባሉ የፌዴራል ጉዳዮች ሚኒስትር በኋላ የመንግስት የጠቅላይ ሚኒስትር ማህበራዊ ጉዳይ አማካሪ ወይም የፌዴራል ጉዳይ አማካሪ እኒህ ሰው ከስልጣን ይልቀቁ። ይሄ የፖለቲካ ኃላፊነት ጀስቸር ስለሆነ ጥቅም ስላለው አይደለም። ግን የፖለቲካ ኃላፊነትን በዚህ በተለያየ መንገድ ከወሰዱ በህግ ደግሞ በፍርድ ቤት ጉዳዩን የፈጸሙ በደሉን የፈጸሙ ሰዎች ሁሉ ኃላፊነት ሊወስዱ እንደሚችሉ ስለሚታወቅ የፖለቲካ ኃላፊነት ከሌለ ግን የህግ ኃላፊነት ስለማይከተል ማለት ነው። እንደዚህ ያሉ የመፍትሄ ሀሳቦች የጨመረ ተቃውሞ አድርገናል። ከዛም ቀጥሎ የአመታዊ የሆነ የባህል ኤግዚቢሽን ፕሮግራም ስላለን እዚህ ሜልበርን ውስጥ ፌዴሬሽን ስኩዌር ኢቨንት የሚባለው ማለት ነው። በአውስትራሊያ ፌዴሬሽን ስኩዌር ኦሮሚያን መግለጽ ቤሲካሊ ሪቪሊንግ ኦሮሚያ ኤንድ ቴሊንግ አወር ስቶሪስ የኦሮሞን ታሪክ እና መከራ መንገድ የሚል በየአመቱ የሚካሄድ ፕሮግራም ነበረ። ከሰልፉ በኋላ ወደዛ ተመርቷል። በዚህ ስብሰባ ላይ እኔም ራሴ ተገኝቼ በተቃውሞ ሰልፉ እኔም ራሴ ተገኝቼ ለተሰበሰበው ህዝብ ወጣቶች ናቸው አዘጋጆቹ እና ለተሰበሰበው ህዝብ እዛ ለነበረ በቪክቶሪያ ስቴት ላይብራሪ ፊት ለፊት በነበረ ማንኛውም ፐብሊክ ቦታ ነው። በዛ ስኩዌር ላይ ለነበረ ህዝብ አንድ አጠር ያለ ንግግር አድርጌ ነበር። የንግግሩ ይዘት አሁን ቀደም ሲል የገለጹት ነው። ከዚህ ባሻገር ልክ ነው ዲሰምበር መሀል ላይ ዲሰምበር 16 አካባቢ አንድ አጭር ደብዳቤ ለጠቅላይ ሚኒስትሩ ለማልከም ተርቡል አንድ ደብዳቤ ጽፌ ነበረ። ይህም ምንድነው በኦሮሚያ ውስጥ እየደረሰ ያለው በኢትዮጵያ መንግስት እየደረሰ ያለው ጥፋት በወቅቱ ወደ 85 ሰዎች እንደሞቱ ይታወቅ ነበረ። በጣም በብዙ ሺዎች የሚቆጠሩ ምናልባትም ወደ 10 ሺህ የሚጠጉ ሰዎች ይታሰሩ ነበረ እና ይሄንን ጥፋት ይሄንን ባርባሪቲ ይሄንን ካርኔጅ እንድናስቆም እርዱን የሚል ደብዳቤ ገልጬ ጽፌ ነበር። ከዛም ባሻገር ረቂቅ ደብዳቤ በማዘጋጀት ሌሎች ኦሮሞዎች፣ ሌሎች ኢትዮጵያውያን ለሚወክሏቸው ለአካባቢያቸው የፓርላማ አባላት ተመራጮቻቸው፣ ለክልሎች ፕሬሚየራቸው ማለት እዚህ ሀገር ገቨርነሮቹ ፕሬሚየር ስለሆነ የሚባሉት እንደዚሁም ለሌሎች የፌዴራል ባለስልጣናት የፌዴራል ፓርላማ አባላት ተመሳሳይ ደብዳቤ እየጻፉ የአውስትራሊያ መንግስት እንደዚሁም ለውጭ ጉዳይ ሚኒስትር የአውስትራሊያ መንግስት በተለያየ ደረጃ እንደ መንግስት ከኢትዮጵያ መንግስት ጋር ባለው ግንኙነት ሂደት ሁሉ እንደዚሁም በዓለም አቀፍ ማህበረሰቡ ፎረሞች ሁሉ በኢትዮጵያ መንግስት ላይ ይሄንን ጥፋት ይሄንን የመንግስት መር የሽብር ተግባር እንዲያቆም ጫና እንዲያሳድሩ ጠይቀናል። ሞዴል ደብዳቤ ማዘጋጀን ሁሉም ሰው በሚችለው መጠን እየጻፈ ደብዳቤውን እየጻፈ ድምፁን እንዲያሰማ ለማበረታታት ሞክረናል። በተቻለ መጠን በወቅቱ አስበን የነበረው ቢያንስ 1000 ደብዳቤዎች በሳምንት ሚኒስትሩ ቢሮ ቢደርሱ እናውቃለን። የዓለም አቀፍ ሕግ እንዴት እንደሚሰራ፣ ዲፕሎማሲ እንዴት እንደሚሰራ፣ ሪያሊዝም ምን ማለት እንደሆነ ይሄ ሁሉ ይገባኛል። ነገር ግን የኛ ድምጽ እንደምታውቀው ሁሌም እንደምለው የሜሞሪ የማስታወሻ ድምጽ ነው፣ የመታሰቢያ ድምጽ ነው። የሚሞቱት፣ የሚደሙት፣ የሚወድቁት
የሚታሰሩት የደረሱበት የሚጠቁት ልጆችን ማሰብ ነው መጀመሪያ ስራችን። ለነሱ ምስክር ለጥፋታቸው ምስክር ሆኖ መቆም ነው እና ይሄንን የዊትነሲንግ ማለት እና የሜሞሪ ተግባራችንን እንወጣው አንዱ መንገድ ለሚኖረው ዓለም ከነሱ ተርፎ ሰርቫይቭ አድርጎ ለሚቆየው ዓለም የነሱን ታሪክ እና የነሱን ትርክት መንገር ነው። ስለዚህ በእነዚህ ደብዳቤዎች ለዓለም ማህበረሰብ አእምሮ እናቀርባለን ይሄንን ነገርና የዓለም ማህበረሰብ ሌላ ጊዜ ጠቃሚ እርምጃ መውሰድ የሚቻልበት ሞመንት ሲመጣ ወይም ደግሞ ሌላ ጫና ሲመጣ በደል ሲመጣ ከዚህ በኋላ ስለ ኦሮሞ ጉዳይ አዲስ አይሆንም። እኒህ ጠቅላይ ሚኒስትር አሁን ሰምተውታል ይሄን ነገር ማለት እና ከዚህ በኋላ ፎርማል በሆነ መንገድ ስለ ኦሮሞ የተለያዩ የሰብአዊ መብት ድርጅቶች ሪፖርት እንኳን ቢቀርብላቸው ምንድነው የሚለውን እናጠፋለን ማለት ነው። ወደ አእምሯቸው ማምጣት ማስታወስ የማስታወስ ቮይስ ድምጽ ሆነን መኖር እንድንችል ነው። ለእኔ ደስ ያለኝ ነገር አንደኛ ነገር እኔ እዚህ ሀገር እንግዳ ነኝ፣ ተማሪ ነኝ፣ ዜግነት የለኝም፣ ፐርማነንት ሬዚደንስ የለኝም፣ በተማሪ ቪዛ መኖር ሰው ነኝ። ግን እኔ እንኳን ተነስቼ ለጠቅላይ ሚኒስትሩ ደብዳቤ ጽፌ መልስ ማግኘቴ በጣም ያስደስተኛል እና መልስ አገኘው። የሚያበረታታ መልስ ነው የሰጡኝ። ይህንን ነገር ስለጠቆምከን በዲሞክራሲያችን ለራሳችን እኛ ራሳችን ስለ ሰብአዊ መብት አያያዝ ስላለን ደረጃ እና ሊኖረን ስለሚገባው ሁኔታ ስላስታወስከን ይሄ ጠቃሚ ግብአት ነው ካሉ በኋላ ጉዳዩ የሚመለከተው በቀጥታ የውጭ ጉዳይ ሚኒስትር ስለሆነ ይህን ደብዳቤ ወደ ውጭ ጉዳይ ሚኒስትሯ እመራለሁኝ። ከዛ በተጨማሪ ሙሉ መረጃ ያለበትን ቦታ የፖስታና የኢሜል የስልክ አድራሻ ብትሰጠን ከኔም ቢሮ ሰዎች እንዲያገኙና እንድንገናኝ አስፈላጊ የሆነ መረጃ እንድናገኝ እናደርጋለን ብለው ደብዳቤ ጻፉልኝ። በዛም መሰረት እኔም የሚያስፈልገውን መረጃ ስለራሴ ከሰጠኋቸው በኋላ በማንኛውም መንገድ ልተባበር እንደምችል በአካልም ተገኝቼ በስልክም ቢሆን በጽሁፍም በማንኛውም መንገድ ስለ ጉዳዩ ላብራራላቸው እንደምችል ገልጬ ከእሳቸው ከተጨማሪ መስማት እንደሚጠብቅ ልሰማ እንደሚጠብቅ መልዕክት አስተላልፌ በዚህ ሁኔታ ነው ያለነው። አዎ በጣም ጥሩ ነው። የሚቀጥለውን ጥያቄን በአጠቃላይ በሀገሪቷ ውስጥ እንግዲህ እንደሚታወቀው ኢህአዴግ በጋምቤላ እጅግ ሰፊ እና በብዙ ሚሊዮን ሄክታር የሚቆጠር መሬት ለውጭ ሸፋሪዎች ለመሸጥና ህዝቡን ጨርሶ ለመደምሰስ በወሰደው የዘር ፍጅት ወይም የጄኖሳይድ ክስ የቀረበበት እንደሆነ ነው የምንሰማው። ይሄን በተመሳሳይ በደቡብ ህዝቦች ክልል፣ በአፋር፣ በሶማሌ ተመሳሳይ ዘግናኝ እርምጃዎችን ወስዷል። አሁን በቅርቡ እጅግ ሰፊ የሆነ የጎንደር ወይም የአማራ ክልል መሬት ቆርሶ ለሱዳን ለመስጠት እየተዘጋጀ ነው። ይባስ ብሎ ደግሞ ከፍንፍኔ አካባቢ በብዙ ሚሊዮን የሚቆጠር የኦሮሞ ህዝብ ከአያት ቅድመ አያቶቹ ርስት በማፈናቀል ጨርሶ ህልውናውን ለመፋቅ ማስተር ፕላን በሚል ሰበብ ከፍተኛ እንቅስቃሴ እያደረገ ይገኛል። ለባዕዳን የሀገሪቷን መሬት ለመሸጥ በኢትዮጵያ ዜጎች ላይ ጄኖሳይድ የዘር ፍጅት የሚያካሄድ አገዛዝ የመንግስት ታላቅ ኃላፊነት የሀገርን ዳር ድንበር ማስጠበቅ ሆኖ እያለ በተቃራኒው የሀገር ድንበር ቆርሶ ለባዕድ ገጸ በረከት የሚያቀርብ አገዛዝ የኦሮሞ ህዝብ ማስተር ፕላኑን ተቃውሞ በሰላማዊ መንገድ ሀሳቡን በመግለጹ በህዝብ ላይ ጦርነት የሚያውጅ አገዛዝ በስልጣን ላይ ቁጭ ብሎ እያየን ነው። ይህንን በጥቂቶች የሚመራ ቡድን ሁሉንም እንዳሻው እያደረገ ባለቤት ባለበት ሰዓት ሀገሪቷ የማናት የሚል ጥያቄ እየቀረበ ነው። የህዝቡና የአጠቃላይ ሀገሪቷ ህልውና አደጋ ላይ በወደቀበት ሰዓት ማን ህዝቡን ይታደጋል የሚል ጥያቄም እየቀረበ ነው። አንዳንድ ወገኖች ይህ መንግስት ከአሁን በኋላ ሀገሪቷን ለመምራት የሞራል ብቃትም የለውም ሲሉም ይደመጣሉ። ይህን አሁን ኢትዮጵያን እየገዛ ያለውን የህዝባዊ ወያኔ ሓርነት ትግራይ ቡድን ከህግ ትርጓሜ አኳያ የኢትዮጵያ ህጋዊ መንግስት ነው ለማለት የሚያስችል መስፈርት ያሟላል ወይ? መልካም፣ ብዙ ነጥቦች ነው ያነሳው። የተለያዩ የበደል ተግባሮች በመፈጸሙ ብቻ ሳይሆን
በአጠቃላይ በአመሰራረቱ እና በሚያደርጋቸው በዕለት ተዕለት በሚያደርጋቸው ተግባራት የሞራል ብቃት ሀገሪቱን ለማስተዳደር የሞራል ብቃት ያለው መንግስት ነው ወይ ተብሎ ሲጠየቅ እንደኔ የሞራል ብቃት ኖሮትም አያውቅም። የመጀመሪያው ምክንያት የሞራል ብቃት ለመምራት የሞራል ብቃት የሚኖረው አንድ መንግስት ህገ መንግስታዊ በሆነ መንገድ ለዚያውም ህዝቦች በተስማሙበት ህገ መንግስት ሰነድ ላይ ማለት ነው በህዝቦች ፈቃድ በተመሰረተ ህገ መንግስት መሰረት ህገ መንግስቱ በሚደነግገው የመንግስት አቋቋም ሂደት መሰረት የተመሰረተ እንደሆነ ነው። ኢትዮጵያ ውስጥ የተቀባይነት ማጣት ቀውስ ያለው ህገ መንግስት አለ። ሲጀመር እነዚህ ሰዎች ስልጣን የያዙት በኃይል ነው። ህገ መንግስቱን በራሳቸው ያለ ብዙም የህዝብ ተሳትፎ ብዙ የአካታችነት በሌለው ሁኔታ ብዙ የህዝብ ፈቃድ ከግንዛቤ ባልከተተ ሁኔታ ይልቁንም በወቅቱ ተቀናቃኝ የነበሩ የፖለቲካ ፓርቲዎችን ባገለለ ሁኔታ ህገ መንግስቱን እነሱ በሚሹትና ያዋጣል ብለው ባመኑት መንገድ በህዝቡ ላይ ኢምፖዝ አድርገው በዛም መሰረት ደግሞ ህገ መንግስቱ ውስጥ በተደነገገው መሰረት መንግስት አቋቁመናል ብለው ራሳቸውን በህዝብ ላይ በጠመንጃ የጫኑ ሰዎች ናቸው። ስለዚህ ከስረ መሰረቱ ተፈጥሯቸው የሞራል ብቃት አይሰጣቸውም። በኢትዮጵያ ውስጥ ሽግግሩ ፌል ባደረገ ጊዜ እነሱ ስልጣን ይዘው በ91 የሽግግር መንግስት ስርዓቱ በ92 ሲፈርስ በዛ ወቅት ነው የሞራል ብቃት ያጡት። በተግባር ደግሞ ኤጌን አሁንም በ1991 ስልጣን ይዘው በ92 የኤርትራን ሬፈረንደም በሚመለከት ሲናገሩ ለምሳሌ በ93 ሬፈረንደሙ ሲካሄድ በኤርትራ ብቻ ያንን የሽግግር መንግስት ማንዴት የለውም ነበር። የአንድን ሀገር ብሔራዊ ድንበር የሚመለከት ጉዳይ አንድ የሽግግር መንግስት አይደለም ፋሲሊቴት ማድረግ የሚገባው። እርግጥ ነው ህዝባዊ ሓርነት ኤርትራ ህዝባዊ ግንባር ሓርነት ኤርትራ በወቅቱ ስልጣን ይዟል። የሽግግር መንግስት ፕሮቪዥናል ገቨርንመንት መስርቷል። ግን ለዓለም አቀፍ ህጋዊነትና ዓለም አቀፋዊ ተቀባይነት አልነበረውም። ይህን ህጋዊነትና ዓለም አቀፋዊ ተቀባይነት ያለው ነፃነት እንዲያገኝ የሚያስችለው ህጋዊ የሆነ ሬፈረንደም ነው። ይህን ሬፈረንደም ፋሲሊቴት ማድረግ የሚችለው በራሱም እውቅና ያለው ተቀባይነት ያለው ህገ መንግስታዊ የሆነ የኢትዮጵያ መንግስት ዲሞክራሲያዊ የሆነ የኢትዮጵያ መንግስት ሲኖር ነበር። በወቅቱ ይሄን ሳያደርጉ በማናለብኝነት ጠመንጃቸውን ተማምነው የኢትዮጵያን ህዝብ ደግነውበት ዝም እንዲል የኤርትራ ህዝብ ለብቻው ያለ ምርጫ እንዲመርጥ ያለ ምርጫ ለምሳሌ መገንጠል ወይስ ደግሞ ከኢትዮጵያ ጋር መኖር ወይስ ደግሞ ፌዴሬሽን ሌሎች አማራጮች ቀርበው ህዝብ እንዲወያይ አልተደረገም። ይኸው እስከዛሬ ድረስ የኤርትራ መንግስት የሚደማው የኤርትራ ህዝብ የሚሰቃየው ከዛ ኦሪጂናል ከሆነ ጥፋት ነው። ኦሪጂናል ሲን እንለዋለሁ እንጂ ኦሪጂናል ቫዮለንስ እና ይሄንን አላደረገም። ይሄ ያኔም የታየ ነው። ከዛም በኋላ እራሳቸውን ሲያርሙ አይታይም። አሁንም በዚህ በድንበር ድርድር ላይ ነገር ውስጥ ሲከፋባቸው የድንበር ጉዳይን ለስለስ ብለው ከመንግስታት ጋር ሃንድል ያደርጋሉ። የግድቡንም ጉዳይ እንደዚሁ። ነገር ደግሞ ሀገር ውስጥ ሲመቻች ወይም ህዝብ ጸጥ ያለ ሲመስላቸው እንደገና ከውጭ መንግስታት ጋርም በውጭ ላይም ተገብ ይላል እና የሞራል ብቃት የሚለው ነገር የሚያስማማ ምንም ኖሯቸው አያውቅም። እነሱም የሞራል ብቃት እንዲኖራቸው ጥረት ሲያደርጉ አይታይም። ህዝብን አሳስተውም ቢሆን ተቀባይነት እንዲያገኙ ለማድረግ ነው እንጂ የሚሞክሩት ስነ ምግባር ያለው ፖለቲካ በመጫወት ወደ የሞራል ብቃት ለመጎናጸፍ ጥረት ሲያደርጉ አይታዩም። ስለዚህ አፈጣጠራቸው ራሱ ከህገ መንግስቱ የተቀባይነት ማጣት ቀውስ ጋር በተያያዘ እነሱም የተቀባይነት ማጣት ቀውስ አላቸው። የተቀባይነት ማጣት ቀውስ ካለበት እንግዲያው የሞራል ብቃት እስከዚህ ነው ማለት ነው። ሁለተኛ በራሳቸው ህገ መንግስት በተጻፈ በጣም ብዙ ህዝብ ባልተቀበለው በወቅቱ ግን ደግሞ ብዙ ህዝብ
በሚያምነው ህገ መንግስት እንኳን ተቀባይነት ያለው ስነ ምግባር ያለው የሞራል ብቃት ያለው የመንግስት ኃላፊ መሆን የሚችሉት በህገ መንግስቱ በተጠበቀ መንገድ ምርጫ ሲያካሂዱ ነው። ባለፈው ዓመት የተደረገ ምርጫ አለ። እስካሁን በተከታታይ ለ4 ጊዜ ተደርጓል። ያምናው አሁን ባለፈው በሰኔ በግንቦት 2015 በተደረገው ምርጫ እንዳየነው ውጤቱን ሲገልጹ 100% አሸንፈናል አሉ። ግን ከ100% በፊት ምን ነበር ያለው on the ground ብለን ስናይ ይሄ መንግስት ለየት የሚያደርገው ነገር ጦርነትን በህግ መንገድ መጫወቱ፣ ጦርነትን በፖለቲካ መንገድ መፈጸሙ ነው። እና በወቅቱ አንድ አርቲክል ጽፌ ነበር war by other means እና ምርጫውን እንደ ጦርነት በሌላ መንገድ አድርጎ ነበር የተጠቀሙት። እና በተለያየ ዘመን ምርጫ፣ ዲሞክራሲ፣ ሰብአዊ መብት፣ ህገ መንግስታዊ ስርዓት፣ የህግ የበላይነት፣ መልካም አስተዳደር የሚሉ ቋንቋዎችን እና ልማት እነዚህ የመሳሰሉ ቋንቋዎችን መጠቀም ያወቀበት መንግስት ነው። ይሄንን የሚጠቀመው ለህዝቡ ብሎ ሳይሆን ለዓለም አቀፍ መንግስታት፣ ለዓለም አቀፍ ግንኙነት እና ለዓለም አቀፋዊ ተቀባይነት ማግኛ ለዓለም አቀፋዊ ተቀባይነት ለማግኘት ሲባል ነው። ይሄን ቋንቋ እየተጠቀሙ አብሮት ደግሞ እነዚህን ቋንቋ በሚጠቀም የህግ ተግባር የህግ እና የፖለቲካ አሰራር የሚያደርጉት ነገር ተቃዋሚዎቻቸውን ማጥፋት ነው። የመንግስት እና ገለልተኛ ሆነው ሊሰሩ ህዝብን ሊያገለግሉ የሚገባቸውን ተቋማት እንደ ህዝብ ማጥቂያ ወይም ደግሞ ተቃዋሚዎቻቸውን ማሸነፊያ የጦርነት መሳሪያ አድርገው መጠቀም ነው። ይሄን ማድረግ እኔ ተፈጥሯዊ ነው ለነሱ ብዬ ነው ማስበው። እውነተኛ ዲሞክራሲ ማለት እንግዲህ ሊበራል ዲሞክራሲ ነው የህገ መንግስቱ ከግንዛቤ የሚከተው። አይ ቲንክ ብዙም ጊዜ ለዓለም አቀፍ ለምዕራቡ ዓለም ስንናገር ጎደለ ብለን የምንናገረው ያው እነሱም የሚቀበሉት ሊበራል ዲሞክራሲ ማለት ነውና በእውነተኛ ሊበራል ዲሞክራሲ አሰራር ምናየው 3 ነገሮች አሉ። አንደኛ የሰራዊት ወይም የታጠቁ ሰዎች the people in the uniform ያልታጠቁትን ፖለቲከኞቻቸውን ይሰማሉ፣ ይታዘዙላቸዋል። ስለዚህ ፖለቲከኞቹ የታጣቂዎቹ የበላይ ናቸው። ሁለተኛ የፖለቲከኞቹ ወይም እኔ እንደምላቸው the people in the suits እነዚህ ደግሞ ለህግ ኃላፊዎች፣ ለዳኞች፣ ለፍርድ ቤቶች ተጠያቂ ናቸው፣ ይሰሟቸዋል፣ ይታዘዛሉ። በሌላ አገላለጽ the men in the suits obey the men in the robes ለጋዋን ካሉቱ ሰዎች ማለት ነው። ልክ ነው። ሶስተኛ እነዚህ የፍርድ የህግ ስራ የሚሰሩ ሰዎች ደግሞ በጋዋን ያሉት ሰዎች እንላቸው ማለት ነው። ዳኞቹ ህዝባዊ የሆነ ድምጽን በህግ መንገድ በተወካዮቻቸው መንገድ የሚገለጸውን ያከብራሉ። ለምሳሌ ህግ በህዝብ ድምጽ ተወዶ የወጣ ህግ ካለ ያንን ህግ እነሱ ይቀበሉና ህጉን ይተረጉማሉ፣ ተግባራዊነቱን ይከታተላሉ። ጉልበተኛ መንግስት የህዝብን ድምጽ እንዳያበላሽ ማለት ነው። ኢትዮጵያ ውስጥ የምናየው ነገር ሆኖም የማያውቅ ነገር በእነዚህ በዩኒፎርም ባሉ ሰዎች፣ በሲቪሊያን ልብስ ባሉ ፖለቲከኞች እና በጋዋን ባሉ ዳኞች መካከል ግንኙነት ማለት ልዩነት ኖሮ አያውቅም። የኢትዮጵያ መንግስት አፈጣጠሩ ችግር አለው የምልበት ምክንያት አሁን ባለፈው ሳምንት ከኢትዮጵያ ሰብአዊ መብቶች ኮሚሽነር ጋር በዶይቼ ቬለ ሬዲዮ ላይ ክርክር እናደርግ ነበር። ሰምቻለሁ። አንድም ጊዜ የሰብአዊ መብት ኮሚሽነሩ አንድም ጊዜ ስለ ሰብአዊ መብት ግድ ሲላቸው ሀዘናቸውን ሲገልጹ አልሰማሁኝም ነበር። ለምን የተባለ እንደሆነ የሰብአዊ መብት ኮሚሽን ነፃና ገለልተኛ የህዝብ ተቋም ነበር መሆን ያለበት፣ የመንግስት ህሊና ነው መሆን ያለበት። ግን የኢትዮጵያ ውስጥ እንደዚህ ያሉ ተቋማት የመንግስት ህሊና አስተውል ከፍርድ ቤት እንኳን የበለጠ ለብቻ ገለልተኛ ነው መሆን ያለባቸው። እነዚህ ተቋማት ነፃ እንዲሆኑ ተደርጎ አያውቅም።
በደንብ አትኩረህ ካየኸው እኔ የኢትዮጵያ መንግስት ከ1991 ጀምሮ ዲስአርምድ ሆኖ ሲቪሊያን የሆነ ከውትድርና ነፃ የሆነ ከኃይል ተግባር ነፃ የሆነ የፖለቲካ መንግስት በፖለቲካ ጉዳይ ላይ የሚሰራ መንግስት ኖሮ አያውቅም ብዬ ነው የማምነው። ለዚህ ነው በህግና በፖለቲካ መልክ የሚሰራቸው ተግባራት ጦርነት በሌላ መንገድ ሆነው የቀጠሉ ብዬ እከራከራለሁ። ማለት ፖለቲካ ይሄንን የምልበት ምክንያት አሁን ካያቸው የህወሓት ታጋዮች እና አባይ ፀሐዬ ወይም ስብሃት ነጋ እና በሙሉ የተገለሉትም ውስጥ ያሉትም መለስ ዜናውን ጨምሮ ማለት ነው። እነዚህ ሰዎች በአንድ ወቅት የትጥቅ ትግል የሚያራምዱ ታጣቂዎች ነበሩ። ወታደሮች ሆነው ወደ ሲቪል ፖለቲካል አስተዳደር ሲመጣ እንግዲህ ይሄ ፖለቲክስ ዲስአርምድ ይሆናል ተብሎ ሲገመት እነሱ ልብሳቸውን ቀየሩ። እነዛው ሰዎች የነሱ ሰራዊት ግን አልተመለሰም፣ ትጥቁን አልፈታም። ምን ማለት ነው? ያ ሰራዊት ደግሞ ፖለቲካል ሰራዊት ነው። ሰራዊቱ ፖለቲካል ነው፣ ፖለቲካው ደግሞ ሰራዊት ነው። እና ፖለቲካል ሰራዊት ነው ማለት ምን ማለት ነው? ከጫካ ጀምሮ እንደው ፕሮፌሽናል የውትድርና ተግባር ለመስራት ብሎ የውትድርና ኮድ ኦፍ ኮንዳክት ስነምግባር ደንብ ያለው ሳይሆን ፖለቲካዊ ፍትህ መጉደል ያስመረረውና በዚህ ምክንያት አዝኖ ጫካ የገባ ቡድን። ስለዚህ ፖለቲከኛ ነው በመሰረቱ። አቋቋሙ፣ ክርክሩ፣ የሚሞትለት የሚገድለው ለፖለቲካዊ ግብ ነው። ለዛች ለጠባብ የፖለቲካ ድርጅት ለዛ ግብ ነው የሚዋጋው። ፖለቲካውና ውትድርና አንድ ላይ ነው ያለው። ስለዚህ ፖለቲካው ዲስአርምድ ሆኖ አያውቅም። ከዛስ የኢትዮጵያ መንግስት ስልጣን ከያዘ ቀን ጀምሮ መጀመሪያ ስልጣን እንደያዘ በሽግግር ጊዜ ያደረጉት ነገር ቢኖር በወቅቱ ሁለት ነገር ነው ያደረጉት። በወቅቱ የነበረውን የደርግ ሰራዊት የኢትዮጵያ ሰራዊት የደርግ ሰራዊት ማለት ይከብዳል የኢትዮጵያ ሰራዊት መናድ፣ ቀጥሎ በወቅቱ የነበረውን የኢትዮጵያ ፍርድ ቤት ዳኞች በቀጥታ በቀላጤ ፈርጅ ማድረግ ማባረር ነበር። የጠቅላይ ፍርድ ቤቱን ዳኞች በተለይ እና በሌሎች ሰዎች መተካት ነበር። ናው የተካቸው ሰዎች ይሄንን ወታደራዊ ድል የሚያጸኑ የነሱ የፖለቲካ ተባባሪዎች ነበሩ። ከዛን ጊዜ ጀምሮ የሚያስተምሯቸው ወደ ፍርድ ቤት ለማምጣት የሚያስተምሯቸው ተማሪዎች በሲቪል ሰርቪስ ኮሌጅ እኔ ማስተምር ያውቃለሁ እዛ በፍርድ ቤት የሚሾማቸው ሰዎች ኢንክሪዚንግሊ በየዘመኑ የራሳቸው ቀድሞ ታጋይ የነበሩ ብረት የያዙ ሰዎች ናቸው። ዛሬ በኢትዮጵያ ፌደራል ፍርድ ቤቶች ብትሄድ ከኖርማል ትምህርት ቤት ለምሳሌ ከአዲስ አበባ ዩኒቨርሲቲ ተመርቀው እዛ መስሪያ ቤት ያሉ ሰዎች በጣም ኢምንት ናቸው። በ2011 አካባቢ አይ ቲንክ በመጀመሪያ ደረጃ ፍርድ ቤት 4 ሰው ነበረ ከአዲስ አበባ ዩኒቨርሲቲ ለምሳሌ ተመረቀ ያለ በሙሉ ኦልሞስት በሙሉ ሊባል በሚችል ደረጃ የሲቪል ሰርቪስ ኮሌጅ ግራጁዌት የሆኑ አብዛኞቹ ቀድሞ ደግሞ ታጋይ የነበሩ ሰዎች ናቸው። በአጠቃላይ ፍርድ ቤቱ ማለት ይሄ ነው ለማለት ነው። ፍርድ ቤቱም የታጠቁ ሰዎች ነው በሌላ አገላለጽ፣ ወይም ባይታጠቁም ለምሳሌ አሁን በዚህ ዘመን ከክልል ዩኒቨርሲቲዎች የክልል ዩኒቨርሲቲ ነው የምንላቸው አሁን በየቦታው የተሰሩ ዩኒቨርሲቲዎችን እዛ ዩኒቨርሲቲዎች ይመረቁና በህግ ስራ ያጣሉ ልጆች። ስራ እንዳያጡ ሴፍቲ ኔታቸው 4ኛ ዓመት ሲደርሱ ኢህአዴግ ይሆናሉ። ኦሮሞዎች ኦህዴድ ይሆናሉ፣ ደቡቦች ደህዴን ይሆናሉ፣ አማራዎች ብአዴን ይሆናሉ፣ ትግሬዎች ቲፒኤልኤፍ አባል ይሆናሉ። ከዛ የአዲስ አበባ ተማሪዎች እንደውም አንድ የሚያስቅ ነገር ነበር። የአዲስ አበባ ዩኒቨርሲቲ ያለው ነው ይሄን ማለት የአዲስ አበባ ተማሪዎች ኢህአዴግ መሆን ፈለጉ ለስራ ብለው። እንደው የቀልድ ሀገር እኮ ነው። እና ምን ቢሉ ምን ያደርጋሉ እንግዲህ አማራ በአማራ በብአዴን ምናምን ይመጣ የአዲስ አበባ ልጅ የሚለው ግራ ቢገባው የአዲስ አበባ የኢህአዴግ ደጋፊ የአዲስ አበባ ተማሪዎች ማህበር አቋቋሙና እስከ በረከት ስምኦን ድረስ ሄደዋል ይሄን ነገር ለማስፈጸም። የአዲስ አበባ የኢህአዴግ ደጋፊ ተማሪዎች ተብለው እንዲቀበሏቸው ለማድረግ በኋላ እንደውም ያሏቸው ምንድነው አሁን ሞልቷል አባል ምን ተቀበልበት ስለሌለ 5 ሚሊዮን ደርሰናል አሉ። ና ለምንድን ነው ይሄንን ማነሳው? እነዚህ አዲስ የተመለመሉ ለስራ ብለው የተመለመሉ ወጣት የኢህአዴግ አባላት ይቀጠሩና በአቃቤ ህግነት
በጉምሩክ አቃቤ ህግነት በተለያዩ የመንግስት አቃቤ ህግ ፖዚሽኖች አሉ አሁን እንደዚሁም በፍርድ ቤት ይሾማሉ ይቀጠራሉ። እነዚህ ሰዎች ወደ ቤት ሲመለሱ የሚገመገሙት በኢህአዴግ በፖለቲካው ስታይል ነው። ለምሳሌ አንድ ጊዜ የኔ ባለቤት ዳኛ ነበረ። ፍርድ ቤት ከጉምሩክ አቃቤ ህግ ክስ ተመስርቶ ክሳቸው ውድቅ ሲደረግባቸው አንዲት አቃቤ ህግ ወይኔ እናቴ ብላ ጮሃ አልቅሳለች ፍርድ ቤት ውስጥ። ምንድነው ሲባል ፌንት አደረገች። ምንድነው ሲባል አይ በቃ ይሄንን ጉዳይ ሉዝ ካደረኩ ከተሸነፍን በግምገማ ከስራ ያስወጡኛል ብላ ተሳቀቀች። ከዛ አልፎ የፍትህ ማሻሻያ አዋጁን ደንቦቹን ምናምን የሚደረጉ ነገሮችን ስታይ ለምሳሌ አቃቤ ህግ ራእዬ ብሎ ያስቀመጠው 100% ኮንቪክሽን ማግኘት ይላል። ፍትህ ሚኒስቴር ግቢው ገና አንጻው ስትገባ ነው ያለው 100% ኮንቪክሽን 100% ሁሉንም ሰው ማስቀጣት መፈለግ ማለት የፍርድ ስርዓት እንደሌለ ነው የሚያሳየው። ምክንያቱም ፍርድ ቤት የሚሄድ ሰው ላሸንፍም ልሸነፍም ይችላል ጥሩ ማስረጃ ካለኝ አሸንፋለሁ ብሎ ነው የሚሄደው። ያ እውነት ካለ አንድ የህግ ሰው አንድ አቃቤ ህግ የሆነ ሰው ፍርድ ቤት ሲሄድ ላሸንፍም ልሸነፍም ስለምችል ለማሸነፍ የምችለውን አደርጋለሁ ብሎ ነው እንጂ የሚሄደው 100% ማሸን ለኔ መወሰን አለበት ብሎ አይሄድም። እንግዲህ 100% ለመንግስት መወሰን አለበት ብሎ የሚንከራከር የአቃቤ ህግ መስሪያ ቤት ነው ያለው። በዚህ ሁኔታ ውስጥ የህግ ስርዓቱ ይሄ ብቻ አይደለም። እኔ ህግ አስተማሪ ነኝ። ለ15 ዓመታት ያለ በኢትዮጵያ ህግ ትምህርት ውስጥ ቆይቻለሁ። ብዙ ነገር አጥንቻለሁ፣ ብዙ ነገር ጽፌያለሁ፣ ብዙ የማሻሻያ ነገሮች ውስጥ ተሳትፌያለሁ። በ2004 በ2005 ከምርጫ 97 ጀምሮ የህግ ትምህርት ቤቶችን ምንም ግድ ሳይሰጣቸው ነበር የኖሩት ለብዙ ዘመን። ለራሳቸው የሚያሰለጥኑትን ሰው ሲፈልጉ ያሰለጥኑበታል እንጂ ዝር ብለው ማያዩ። በ2005 ከምርጫ 97 በኋላ የኢትዮጵያ የጠበቆች ማህበር የቅንጅት ባለስልጣናት በታሰሩ ጊዜ ድጋፍ እንሰጣለን፣ በነፃ ለነሱ እንቆማለን ብሎ መግለጫ ሰጠ በዋዜማው። ትንሽ ቆዩና ነገሩ የፖለቲካ ፍትህ እንደሚሆን ስለገባቸው የቅንጅት ኃላፊዎች ጠበቃ አንፈልግም፣ ምክንያቱም ምንም ጠበቃ አድርጎ የምንከራከረው የእውነት የፍትህ ጉዳይ ሆኖ እንደው ራሳችንን ተከራክረን ነፃ የምንወጣበት ሁኔታ ቢኖር ነው። ይሄ የፖለቲካ ጀጅመንት ነው። ውጤቱ ሳይጀመር ያለቀ ነው። ምን ሊያደርጉ እንደሚፈልጉ ገብቶናል፣ ስለዚህ ጠበቃ አንፈልግም ይላሉ። እና ጠበቆቹም ግራ ይገባቸውና ተመልሰው አቶ ጌታቸው ፍጣው በቪኦኤ ነው መግለጫ የሰጡት። እኛም መንግስትም ደግሞ ደንበኞችን እንዲያገኙ ምናምን አልፈቀደላቸውም ነበር እና እኛ ጠበቆች ሆነን ደንበኞችን ማናገኝ ከሆነ ጥብቅናችን ትርጉም የለውም። ስለዚህ የኢትዮጵያ ጠበቆች ማህበር ቀድሞ ለሰዎቹ ጥብቅና ለመቆም ቢፈልግም አሁን ግን ጥቅሙ ስላልታየን እነሱም ስላልፈለጉ ልናገኛቸውም ስላልቻልን በዚህ ምክንያት አናደርግም ይላሉ። ይሄንን እንዴት አድርጎ ተረዳው የኢትዮጵያ መንግስት? ሚስኬሬጅ ኦፍ ጀስቲስ እንዲፈጸም ለማድረግ እኛን ለማሳፈር ነው። ምክንያቱም ፍርድ ቤቱን የሚጠቀሙት በፍትህ መንገድ ያኔ ጠቅላይ ሚኒስትር መለስ በሚዲያዎች ሁሉ ቀርበው በቢቢሲም ሳይቀር they will have a day in court ፍርድ ቤቱ የሚያደርገውን ያደርጋል ሲሉ ነበር እና በፍትሃዊ መንገድ እንዳሰሯቸው ለማሳየት ነበር የሚፈልጉት። ክርክሩ ኮላፕስ እንዲያደርግና የፍትህ መጓደል እንዳለ ሊያሳጡን ብለው ነው የኢትዮጵያ ጠበቆች ማህበር ይሄን ያደረገው አሉና በማግስቱ አቶ ጌታቸው ፍጣው ይሄንን በተናገሩ በማግስቱ የኢትዮጵያ ጠበቆች ማህበር የሚል የኢህአዴግ ደጋፊዎች አቋቋሙ። ይሄኛውን ፍትህ ሚኒስቴር ዲሬጅስተር አደረገው፣ የድሮውን የነበረውን የጠበቆች ማህበር ማለት ነው። ከዛ በተፋጠነ ስርዓት ወዲያውኑ ወደ የህግ ትምህርት ቤቶች ጎራ ብለው የኢትዮጵያ የፍትህ ማሻሻያ ሪፎርም ፕሮግራም በካናዲያን ሲዳ፣ በአሜሪካን ባር አሶሲዬሽን፣ በዩኤስኤአይዲ የተረዳ በወርልድ ባንክ በእነዚህ ሁሉ የሚረዳ ፕሮቪዥን ኦፍ ፐብሊክ ቤሲክ ሰርቪስስ ቢቢኤስ ምናምን የሚባል ፕሮግራም ነበረ። የፍትህ ማሻሻያ ማለት ነው። የፍትህ ማሻሻያ ውስጥ የህግ ትምህርት ማሻሻያም ይካተትበት። ምክንያቱም የህግ ትምህርት ቤቱ ካልተሻሻለ የፍትህ ስርዓቱ አይሻሻልም ብለው አሁን የትምህርት ቤቱንም ማካተት ጀመሩ። ያ የህግ ትምህርት ማሻሻያ ፕሮሰስ ከ2005 እስከ 2006 ድረስ እኔ በቴክኒካል ኮሚቴ አባልነት ሰርቼ ነበር። እና በኋላ ምንድን ነበር የሚያደርገው ሲባል it was a fight for the legal minds of Ethiopia። ፍርድ ቤት እኮ ነው ዘንድሮ በዚህ በቅንጅት ኬዝ እንኳን የበደለን። ስለዚህ ፍርድ ቤት የሚገቡትን ሰዎች በደንብ አድርገን
ማየት አለብን። ፍርድ ቤት የሚገቡ ሰዎች ደግሞ የህግ ተማሪዎች ናቸው። የህግ ተማሪዎች ምን እንደሚማሩ መቆጣጠር አለብን። ስለዚህ የህግ ካሪኩለሙን፣ የህግ የማስተማር ሂደቱን፣ እነዚህን ነገሮች ሁሉ መቆጣጠር የሚያስችለን የህግ ትምህርት ማሻሻያ ፓኬጅ ማዘጋጀት ያስፈልገናል ብለው በትልቅ ደብዳቤ በተፈራው አልዋ አቅም ግንባታ ሚኒስትር ነበሩ በወቅቱ በተጻፈ ለዲኖቹ በተጻፈ ደብዳቤ ይሄንን ስራ ጀመሩ። እንደተባለውም በ2006 አካባቢ ሪፎርም ዶክመንቱ አልቆ ሲወጣ እኛ ጥሩ ትምህርት ጥሩ ሎየር የምናመርትበት ብለን ያሰብነው የህግ ትምህርት አክቹዋሊ ራሳቸው የኢትዮጵያን የህግ ጭንቅላት የሚቆጣጠሩበት መሳሪያ ሆኖ አለፈ። እኔም ከዛ ከኮሚቴው በዛ ምክንያት ሪዛይን አደረግኩኝ። ከዛ በኋላ በውስጥም አልነበርኩኝም፣ እየተመላለስኩ ብቻ ብዙ ነገር አለና ይሄ ደግሞ አሁን አይደለም የተጀመረው። ድሮ ሲቪል ሰርቪስ ኮሌጅ ገና ድሮ በመጀመሪያው አካባቢ ስናስተምር እኛ ሰኔ ላይ እናስመርቃቸዋለን ልጆቹን አነሰን በዛም ማለት ነው። ጥሩ ትምህርት ነው ባይዘው የሚሰጠው እዛ ተማሪዎቹ ናቸው እንጂ ኳሊቲ የሌላቸው። በትምህርት ደግሞ ጋርቤጅን ጋርቤጅ አውት ነው። ጥሩ ተማሪ ካመጣ ጥሩ ሰው ታወጣለህ። ጥሩ እጩ ካላመጣ ያው ምንም ብትጨብጣበስበት ምንም አይሆንም። እና ትምህርቱ ከሪኩለሙ አስተማሪዎቹ ምናምን ጥሩ ናቸው። ግን ምንድነው የሚሆነው? ያው ልጆቹ ጥሩ ተማሪዎቹ ብቃት ያላቸው ስላይደሉ በመሰረቱ ፌል ያደረጉ ስለሆነ ሌላ ዩኒቨርሲቲ መግባት የማይችሉ ስለሆነ እዛ አይነቱ ያው የተወሰነ ነው ሊለወጡ የሚችሉት። አንዳንድ ጥሩ የሚለወጡ ልጆች አሉ፣ ብዙዎች አይለወጡም። ግን ይሄም በዛ ተብሎ ይሄም ደግሞ ለምንድነው አንድ ጎንደር የተመደበ ዳኛ ከሲቪል ሰርቪስ ተመርቆ በአዴን የያዘው ቤት ነበረ ገና ሲገቡ ማለት ነው። እና ያንን ቤት በፕራይቬታይዜሽን ህጉ መሰረት ባለቤቶቹ ይፈልጉታል። እና መንግስት የዛ የአካባቢው የከተማው ባዴን ደግሞ አልፈቅድም አልሰጥም ይላል። የራሱ ባዶ እየተጠቀመበት ነው የመንግስት እኮ ነው ብሎ እና ክስ ይመሰርታሉ። ክስ ሲመሰርቱ ፍርድ ቤት ዳኛው ይሄ ከሲቪል ሰርቪስ የተመረቀ ዳኛ ይወስናል። ለማን ይወስናል? ለባለመብቶቹ ለባለቤቶቹ። እና ባዴን አስረክበሽ ውጪ ይላል። ይሄኔ ልጁን ያባሩታል። ልጁ ከዛ በኋላ ተሰዶ ስራቶ ለብዙ መንገድ ለአመት እሱ ብቻ ሳይሆን ጓደኞቹን ጭምር ይወጣል። ከዛን ጊዜ ጀምሮ አዲሱ ለገሰ ነው የጀመረው የባዴን ምሩቃን የሆኑ የሲቪል ሰርቪስ ኮሌጅ የህግ ምሩቃንን ታጠቅ ጦር ሰፈር ለ3 ወር እኛ ሰኔ እናስመርቃለን እስከ ጥቅምት እስከ መስከረም ድረስ ያሰለጥናል። እኔ ያንን ሰዓት ዲቲቺንግ ነው ነበር። ልክ በዚሁ መንገድ ኦፒዲዮ ደግሞ አዳማ ላይ እየሰበሰበ ልጆቹን ምሩቃኖቹን ያስተምር ነበር። በኋላ ወዴት ሄዱ እነዚህ ነገሮች? የክልል የፍትህ ነበር የሚባለው የአቃቢያን ህግና የዳኞች ማስተማሪያ ተቋም ተደርገው ተሰርተው አሁን በዛ ውስጥ ኢህአዴጎቹ እየመጡ ወደፊት ዳኛና አቃቢ ህግ የሚሆኑ ልጆችን ምን እንደሆነ ካሪኩለሙ በማይታወቅ ትምህርት እናስተምራለን ይላሉ። ግን የሚያደርጉት ነገር ባለስልጣናቱ ራሳቸው እየመጡ ስለ መንግስት የልማት ፖሊሲ፣ የገጠር ልማት ስትራቴጂ፣ የግሮዝ ኤንድ ትራንስፎርሜሽን ፕላን፣ ስለ የተለያዩ የመንግስት ጊዜያዊ ፖሊሲዎች ማለት ነው በተለያዩ ጉዳዮች ላይ መንግስት የወሰዳቸውን አቋሞች ለዳኛና አቃቢ ህግ ለሚሆኑ ሰዎች የሚረጩበት መንገድ ነበር ነው። ይሄን ሁሉ የምዘባርቀው ለምንድን ነው ያልክ እንደሆነ በአጠቃላይ የህግ ስርዓቱ እንደ ህግ ስርዓት በጋዋን ያሉ ሰዎች የፖለቲከኞቹን ማዘዝ፣ በህግ ስር እንዲኖሩ ማድረግ፣ በዩኒፎርም ያሉ ሰዎች ለፖለቲከኞቹ እንዲታዘዙ እንደዚሁም ለህግ ሰዎች እንዲታዘዙ የማድረግ ኃላፊነት ያለው ይሄ ተቋም በታጋዮች በሰራዊትና በፖለቲከኞች የተሞላ ነው ያልኩ። ስለዚህ ይሄ ባለበት ሁኔታ የሞራል ብቃት ያለው የመንግስት አመራር ሊፈጥር ያ ሀገር ተፈጥሯዊ የሆነ ገደብ ሊሚቴሽን አለበት እና አይችልም ነው ለማለት ነው። ፖለቲካውን ጠበንጃው ስለሚያዘው እና የፍትህ ስርዓቱም በጠበንጃው አገዛዝ ስር ስለሆነ በኢትዮጵያ ውስጥ ወደፊትም ይሄ መንግስት ስልጣን ላይ እስካለ ትክክለኛ የፍትህ ስርዓት አይሰፍንም ነው። ፖለቲካውን ጠመንጃው ያዛል፣ ፍርድ ቤቱን ፖለቲካው ያዛል። ለዚህ ነው ግንኙነታቸው እና ይሄ እስካለ ድረስ
አሁን ለምሳሌ በቅርብ ጠቅላይ ሚኒስትሩ ለምንድን ነው የማያዳግም እርምጃ እንወስዳለን ሲሉ ነበር። ጠቅላይ ሚኒስትሩ ይሄ የወታደራዊ ንግግር ነው። ይሄ ጠቅላይ ሚኒስትር እንግዲህ ታጋይ ያልነበረ ብረት የማያውቅ ጠቅላይ ሚኒስትር ነው። እና አይ ቲንክ የውስጥ ጉንጉምታው እነ ሚሚ ስብሃቱን በየሚዲያቸው ሲሉ እንደነበረው ይህ ሰው ብቃት ያለው እርምጃ መውሰድ አልቻለም፣ እንደ ኢህአዴግ መሪ አስፈላጊውን ወታደራዊ እርምጃ ወስዶ ይሄንን ቀውስ ማረጋጋት አልቻለም የሚል የውስጥ ትችት ያለ ይመስለኛል። ስለዚህ ለዛ የውስጥ ትችት ምላሽ ለመስጠት ለህዝቡ ከመናገር ይልቅ ማለት ነው ይሄንን ለዚህ ምላሽ ለመስጠት ይመስለኛል የማያዳግም እርምጃ እንወስዳለን የሚል የወታደራዊ ከረር ያለ ንግግር ለመናገር የተገደዱት እንጂ ይሄ ቋንቋ ራሱ ይነግርሃል ወታደራዊ እንደሆነ ሁሉ ነው። በትክክል እንግዲህ ዛሬ በኦሮሚያ ውስጥ እናት ከልጇ ጋር አጋዚ በተሰኘው ወራሪ ጦር ይረሸናሉ። የ7 እና የ8 ዓመት ህጻናት በዚህ ጦር ጥይት ነው የሚገደሉት። ገና ለአቅመ አዳም ያልደረሱ ቲኔጀርስ ወይንም ደግሞ አንደር ኤጅ የሆኑ ህጻናት ተማሪዎች ከወላጆቻቸው ጉያ እየተነጠቁ ወዳልታወቀ ወታደራዊ ካምፕ ነው የሚወሰዱት። ይታሰራሉ፣ ቶርች ይደረጋሉ። እንዲሁም ለአእምሮ ለአንደበትም የማይመች ነገር ነው የሚፈጸምባቸው። ለምሳሌ ዲሴምበር 29 2015 የ10ኛ ክፍል ተማሪ የሆነች ከሪና ሽፈራው በኢህአዴግ ጦር ከወላጆቿ ቤት ተወስዳለች። ይህ በሌላው ዓለም ታላቅ ወንጀል ነው። የወያኔ ጦር ዘንድ ግን ይህ የዕለት ተግባር ሆኖ ነው የሚስተዋለው። ሀገሪቷ የህፃናትን መብት የሚጠብቅ ህግ ኖሯት ያውቃል ወይ? ዓለም አቀፉስ የህፃናት መብት ድንጋጌ ይሄንን እንዴት ነው የሚመለከተው? ዶክተር ጸጋዬ አመሰግናለሁ። ይሄ በጣም ግሩም ጥያቄ ነው። እንደተባለው አስፈሪ ነው በምድር ላይ የሆነ ያለው ነገር በህፃናት ነው። ምክንያቱም አብዛኛው የዘንድሮውን ተቃውሞ ለየት የሚያደርገው ነገር የአንደኛና የሁለተኛ ደረጃ ተማሪ የሆኑ ህፃናት በጣም በስፋት መሳተፋቸው ነው። ህፃናት እንግዲህ በዓለም አቀፍ ህጉ በኢትዮጵያም ህግ መሰረት በዓለም አቀፍ ህጉ በቻይልድ ራይትስ ኮንቬንሽን መሰረት ማንም ለ18 እድሜው 18 ዓመት ያልደረሰ ሰው ህፃን ተብሎ ነው የሚበየነው። እና እነዚህ ሃይ ስኩል እና ገና የመጀመሪያ ደረጃ ትምህርት ቤት ያሉ ልጆች ሁሉም ማለት ይቻላል ሁሉም ህፃናት ናቸው። እና ለየት የሚያደርገው የዚህ ዘመን ሰልፍ በብዛት የተሳተፉበት በየቦታው እነዚህ ልጆች መሆናቸውና በተወሰነ ደረጃ የዩኒቨርሲቲ ተማሪዎች ከዛ በላይ ደግሞ በተለይ ልጆች መገደል ሲጀምሩ ልጆቻችንን አትንኩ ብለው ይወጡ የልጆቹ ቤተሰቦች ከያጣጫው እንደዚሁም በነገሮቹ ለብዙ ዘመናት ያዘኑ ገበሬዎች ጉዳዩን እንደ ጉዳያቸው አድርገው የወሰዱ የብዙ ብሶት ያላቸው የገጠር እና የከተማ ነዋሪዎች መኖራቸው ነው። የኢትዮጵያ መንግስት በመሰረቱ የወሰደ ያለው ወታደራዊ አይደለም። በማንኛውም ሲቪሊያን ፖፑሌሽን በተለይ ሰላማዊ ሰልፍ የማድረግ መብት ባለው ሰው ላይ ሊወሰድ የሚገባ አይደለም። ህፃናት እንደመሆናቸው ደግሞ የበለጠ ጥንቃቄ ሊያደርግ ይገባል። እንኳንና ትጥቅ ማለት የጥይት ሊተኩስ ቀርቶ የሚሄደው ፖሊስ ራሱ መሳሪያ የያዘ መሆን አይገባውም ነበረ። በሌላ ቦታ ህፃናት በመሳሪያ የምታስለምዳቸው ነገር አለ ተብሎም ስለሚታመን ማለት ነው። አዎ ልክ ነው። እንዲያውም የምትታጠቀው ትጥቅ ራሱ የወታደራዊ ትጥቅ አይደለም መሆን የነበረበት። በትክክል የውሃ እነዚህም ደግሞ ልጆችን በጣም በማይጎዳ በልጅነታቸው ምክንያት የሚመጣን ተጠቂነት ቨልነራቢሊቲያቸውን ከግንዛቤ ከተተ ሊሆን ይገባ ነበር። ምክንያቱም በዓለም አቀፍ የሰብአዊ መብቶች ሰነድም በኢትዮጵያ ህገ መንግስት አንቀጽ 36 የህፃናትን መብት በሚደነግገው አንቀጽ መሰረትም በኦሮሚያ ህገ መንግስት አንቀጽ 37 የህፃናትን መብት በሚመለከት የተደነገገው አንቀጽ መሰረትም በተለያዩ የኢትዮጵያ እና የኦሮሚያ ህግጋት ለምሳሌ የቤተ ዘመድ ህግ የፌዴራሉ እንደዚሁም የኦሮሚያ ፋሚሊ ኮድ የቤተሰብ ህግ ላይ ህፃናት ማንኛውም የመንግስት
ወይም የፍትህ አካላት ውሳኔ ህፃናትን የሚመለከት እንደሆነ በመጀመሪያ የህፃናቱን ጥቅም እና መብት ማስቀደም አለበት። The best interest of the child should come first. እና ከዚህ አንፃር ስታየው በእንደዚህ አይነት ተሳትፎ ውስጥ ያሉ ህፃናትን በየትምህርት ቤታቸው እየተሰለፉ ያሉትን ይቅርና በጥፋት ተግባር እየተሳተፉ እንኳን ያሉትን አሁን እየተወሰደ ያለው እርምጃ ሊወሰድባቸው አይገባም ነበር። እናም ያው እንደተለመደው ምንም ለህግ ይሉኝታ የለውም የኢትዮጵያ መንግስት በየትኛውም ተግባሩ ታይቶም አያውቅም። እና ህግን የሚጠቅሱት ጠላቶቻቸውን ባላንጦቻቸውን ለመርዳት ሲፈልጉ ነው። ለምሳሌ መጀመሪያ ጊዜ የህግ የበላይነትና ህገ መንግስታዊ ስርዓት የሚለው ቋንቋ ወደ ኢትዮጵያ መንግስት ባለስልጣናት አፍ መግባት የጀመረው ከምርጫ 97 በኋላ ለምን ፐርፐስ የቅንጅት ተቃዋሚዎቻቸውን ለመክሰስ ሲፈልጉ ህገ መንግስታዊ ስርዓቱን በኃይል ለመናድ በመሞከር የሚል ቃላት አመጡ። ህገ መንግስቱ ግን ቀድሞ ወድቋል እኮ አይደል እንዴ? ህገ መንግስቱ ቀደም ሲል እንዳልኩት በብዙ መልኩ የተስፋ ሰነድ ነው እኔ ብዬ የማምነው። በተለይ እንደ አንድ ኦሮሞ ሰው እንደ አንድ ከኢትዮጵያ ደቡባዊ ክፍል ላሉ ህዝቦች በሙሉ መሰረታዊ የዲሞክራሲና የራስን ዕድል በራስ የመወሰን መብትን ድንጋጌ ያለው ሰነድ እንደመሆኑ it is a promise, a document of promise እና ብዙ ያልተተገበረ ተስፋ ያለው ሰነድ ነው። በተወሰነ ደረጃ የኢትዮጵያን የመንግስትና የህዝብ ግንኙነት የሚያወሳውን የኢትዮጵያን ታሪክ የሚቀይር የመንግስት ቅርጹን የሚቀይር ወደ ፌደራል ስርዓት አሸጋግሮ እውነተኛ የሆነ ራስን በራስ የማስተዳደር በጋራ ደግሞ ሀገሪቱን የማስተዳደር ስርዓት የሚወስን ለመፍጠር የሚያስችል ሰነድ እንደመሆኑ በአጠቃላይ እንደማንኛውም ደቡባዊ ሰው አምቢቫለንት ነኝ ማለት የመውደድም የመጥላትም ነገር ያለው ማለት ነው። ተስፋውን የምንጠብቅ ግን ደግሞ አለመፈጸሙ የሚያሳዝነን ሰዎች ነን። ይህም ሆኖ የተቀባይነት ማጣት ችግር ከመጀመሪያው ካነሳሱ አለው ብያለው። ከዛ ይልቅ በዘመናት ከ1995 እስካሁን ድረስ ህገ መንግስቱን በየዕለቱ በየቀኑ እየጣሰ ያለው የኢትዮጵያ መንግስት ነው። በየዕለቱ በየቀኑ ይከበር እያለ ያለው መንግስት ህገወጥ የሚላቸው ተቋማት ለምሳሌ ኦነግ የኦነጉ ሌንጮ ለታ ዛሬ ኦዲኤፍ መስርቶ እነዚህ ሰዎች ናቸው ህገ መንግስቱ ይፈጸም የሚሉ። ሌላ አሁን በቅርብ የኢትዮጵያ ሙስሊሞች የእምነት ነፃነታቸውን አስመልክቶ ሲከራከሩ ይሉ የነበረው ድምጻችን ይሰማ፣ ህገ መንግስቱ ይከበር። የኢትዮጵያ ብሎገሮች የተለያዩ ወጣት ልጆች አሁን በቅርብ መቼም ቢሆን ህገ መንግስቱ የኛ ነው ብለው ይናገራሉ ብለህ ማታስባቸው ሰዎች አንቀጽ 30 ይከበር፣ አንቀጽ 29 ይከበር እያሉ ህገ መንግስቱ ይከበር እያሉ ይከራከራሉ። እና ህገ መንግስቱ ይከበር ማለት ብሎ መንግስት ከተነሳ ምን እያለ ነው? ተቃዋሚዎቻችን በህገ መንግስቱ ስም እናጥፋ እያለ እንደሆነ ነው የሚገባኝ። እና ቀደም ሲል በጣም ኢንትረስቲንግ ነው። ቀደም ሲል ለምሳሌ እኔ ህግ ትምህርት የተማርኩት በኤርሊ 1995 96 ነው ወደ ስራ የገባው። እኔ ወደ ስራ ስገባ እኔ ከመግባቴ በፊት እኔ ከመማር በፊት የተከሰሱ የኦነግ የማህድ ምናምን ሰዎች ነበሩ። እኔ አቃቤ ህግ ሲጀምር መጀመሪያ ያገኘሁት በ3000 ፋይል የሚሆን የእንደዚህ አይነት ሰዎች ክስ ነው። እነዛ ክሶች የፖሊስ መዝገብ ላይ ተላው ላይ ምን ይላል? የወንጀል ተግባር የወንጀሉ አይነት ይልና ጸረ ሰላም ይላል። እና እኛ አዲስ የህግ ተማሪዎች አዲስ የምሩቃን እንግዲህ ገና አዲስ ሱፍ ለብሰን የኢትዮጵያን ህዝብ ፍትህ ልናረጋግጥበት ይወጣል ብዙ ህልም ያለን ልጆች ነን እንግዲህ። እና ነገር ነው ያለው ጸረ ሰላም ሊባል ወንጀል አለ እንዴ ደግሞ ምናምን ነገር ነው ደግሞ። እና ብዙም አልቆየንም፣ ምክንያቱም በጣም ለካ ነገሩ ትርክ የፖለቲካ ጉዳይ ስለሆነ እኛም ፍትህ ሚኒስቴር አልተመቸንም፣ በሁላችንም ለቀቀን። ከዛን ጊዜ ጀምሮ ኦነግን መአህድን በወቅቱ ያሉት ተቃዋሚዎች እንግዲህ እነዚህ ናቸው። የተለያዩ በየቦታው ሰልፍ የሚሰለፉ እነዚህን ከዛ በኋላ ኦብነግ አሊተሃድ እየተባለ እነዚህን በሙሉ ይከሱ የነበረው ጸረ ሰላም እያሉ ምን አይነት ፍርድ ቤት በምን አይነት ወይም ክስ
መስርቶ እነዚህን ተጠያቂ እንዳደረገላቸው አናውቅም። ብቻ ለመናገር ያህል ግን አትሊስት እርምጃ ሲወስዱ ጸረ ሰላም ኃይሎች ይሉታል። ከምርጫ 97 በኋላ ግን ለየት የሚያደርገው ነገር ህገ መንግስታዊ ስርዓቱን በኃይል በመናድ የሚል ቋንቋ ተፈጠረ። ግን ለሱም ቢሆን የወንጀል አንቀጽ ስለጠፋ በ2009 ተሳክቶላቸው በመጨረሻ በጸረ ሽብር አዋጁ ይሄንን የህገ መንግስታዊ ስርዓት በኃይል በመናድ የሚለውን አነጋገር ወንጀል እንዲሆን በጸረ ሽብር አዋጁ አካተው አሁን ለዚህ ነው ብዙ ልጆች በሚዲያም ጭምር የሚሳተፉ በዛ አዋጅ አንቀጽ 6 መሰረት። እኔ ግን እዚህ ላይ አንድ የማይገባኝ ነገር አለ። ጥፋተኛ ተደርገው ተከሰው ግማሹም ከሀገር ተሰደው ያሉት ማለት እኔ አንድ የማይገባኝ ነገር አለ። ምንድነው እሱ? እንግዲህ የህግ ባለሙያ አይደለሁም፣ ግን የአንድ ሀገር ህገ መንግስት እንግዲህ የህጎች ሁሉ የበላይ እንደሆነ ነው የሚነገረው ብዙ ጊዜ እና አዲስ ህግ እንደዚህ እንደ ጸረ ሽብር እንደ ምናምን የመሳሰሉትን አርቲፊሻል ህጎች አውጥተ ህዝቡ በህገ መንግስቱ ያለው መብት ለመጣስ እንዴት ነው የሚቻለው? ህገ መንግስቱ የህጎች የበላይ ከሆነ ይሄ አዲስ ህግ እንዴት ተግባራዊ ሊሆን እንደሚችል ነው የማይገባኝ። እንግዲህ ህገ መንግስት የህጎቹ የበላይ ነው። ተቀባይነት ይኖረውም አይኖረውም ራሱም ይላል። የኢትዮጵያ ህገ መንግስት አንቀጽ 9 ለምሳሌ ህገ መንግስቱ የሀገሪቱ የህጎች የበላይ ነው ይላል። ማንኛውም ህግ፣ ተግባር፣ ውሳኔ፣ አሰራር ህገ መንግስቱ አንቀጾች ጋር የሚጻረር ከሆነ ተፈጻሚነት አይኖረውም ይላል አንቀጽ 9 ቁጥር 2። ተፈጻሚነት እንዳይኖረው ለማድረግ ምንድን ነው የምታደርገው? አንድ የመንግስት ባለስልጣን ውሳኔ፣ ተግባር፣ ህግ ወይም አሰራር ህገ መንግስታዊ አይደለም ብለህ ካመንክ ተፈጻሚነት እንዳይኖረው እንዲደረግ የምታደርገው ለፍርድ ቤት በማቅረብ ለገለልተኛ ለሆነ ተቋም በማቅረብ ህገ መንግስቱ የሚጻረር ሆኖ ከተገኘ እንዳይፈጸም እንዲወስንልህ፣ ህገ መንግስቱን የማይጻረር ከሆነ ደግሞ ህጉ ጸንቶ ተግባሪነት እንዲኖረው ታደርጋለህ። በተለይ ደግሞ ጠቅላይ ፍርድ ቤቶችና ወይም ህገ መንግስት ልዩ ህገ መንግስታዊ ፍርድ ቤቶች የህገ መንግስቱ ባላደራ ሆነው ስለሚሰየሙ የህገ መንግስቱ እሴቶች የሚጠበቁበትን መንገድ ያመቻቻሉ። ስለዚህ በህገ መንግስቱ ውስጥ ያሉ የሰብአዊ መብቶች፣ የህዝቦች ሰብአዊ መብቶች፣ የመንግስት ስልጣን ገደቦች እንዳይጣሱ ጥበቃ ያደርጋሉ ማለት ነው። ዳኞቹ ማለት የህገ መንግስት ፍርድ ቤት ተብሎ ይሁን የጠቅላይ ፍርድ ቤት ይሁን። ነገር ግን በኢትዮጵያ ውስጥ ህገ መንግስቱን የመተርጎም የመጨረሻ ስልጣን ያለው የሃውስ ኦፍ ፌዴሬሽን ማለት የምክር ቤቱ የበላይ ደጅ አፐር ሃውስ የሚባለው ነው። ይህን ደግሞ ቴክኒካል የሆነውን ነገር አጣርቶ ለሃውስ ኦፍ ፌዴሬሽን ቮት የሚያቀርበው የህገ መንግስት አጣሪ ጉባኤ የሚባል ተቋም አለ። ከዛ ውስጥ 7 ሰዎች የህግ ባለሙያዎች እንደሚሆኑ ይታሰባል። 11 አባላት ነው ያሉት። አብዛኛው ወደ 9 ሰዎች የህግ ባለሙያዎች ይሆናሉ ተብሎ ይታሰባል። 2 የጠቅላይ ፍርድ ቤት ፕሬዝዳንቶች፣ 6 ስመጥሩ የሆኑ የህግ ባለሙያዎች ይካፈሉበታል ይላል እና 8 ማለት ነው እንግዲህ እና ሌላ ደግሞ ማን ነው የሚካፈለው? እነዚህ የምክር ቤት ሰዎች ይላል። ይህ ተቋም ህገ መንግስታዊነትን የአንድን ህግ ህገ መንግስታዊነትን ለማጣራት በተወሰነ ደረጃም ቢሆን የሙያ ተቋም እንደመሆኑ ብቃት ይኖረዋል ተብሎ ይታሰብ ነበር። ነገር ግን በአደረጃጀቱ እና በአሰራር ሂደቱ ይህን ማድረግ የሚችል አይደለም። አሁን ባለው ሁኔታ ለብዙ ዘመን ሳተና የቆየው ተቋም ስለሆነ አንደኛ ነገር አብዛኛዎቹ አባላት በግልጽ ስም እየጠራን ላይ መነጋገር አያስፈልግም እንጂ አያቸው የስራ አስፈጻሚው ተቋማት ውስጥ ኃላፊነት ያላቸው ሰዎች ይበዛሉ። ወይም ምክር ቤት ውስጥ ለምሳሌ አሁን ባለው አቶ ሚሊዮን አሰፋ የኢትዮጵያ ፌዴራል ምክር ቤት አባል ነበሩ፣ ፖለቲከኛ ናቸው። አቶ ዶክተር ሀሺም ቶፊቅ በአንድ ወቅት የኢትዮጵያ ፍትህ ሚኒስትር ዴኤታ ነበሩ። ነገር ግን ከዛ ዲዛይን አድርገዋል። አሁን የውጭ ጉዳይ ሚኒስቴር አማካሪ ነገር ናቸው። በግልጽ የማይታወቅ ቦታ ነው። የተለያዩ ሰዎች አሉ። አሁን የረሷቸው ዶክተር ፋሲል ናሆም የኢትዮጵያ የጠቅላይ ሚኒስትሩ የህግ አማካሪ ናቸው በሚኒስትር ደረጃ በሚኒስትር ማዕረግ። እንደዚህ እያለን ልንጠራቸው እንችላለን። እነዚህ ሰዎች በሙሉ መንግስት ናቸው ራሳቸው። አንድ
ሁለተኛ የህግ ባለሙያዎች ተብለው የተካተቱት ሰዎች እውነትም ስመጥር የህግ ባለሙያዎች ናቸው ወይ? በስነ ምግባር በጸረ ሙስናና በስነ ምግባር ደንብ እየተከሰሰ ያለ ጠበቃ እዛ ውስጥ አባል ሆኗል። ለምሳሌ ስም አልጠራ ያውቀዋል። እና ስመጥር የህግ ባለሙያ ማን ነው? እኔ እንደው የምለው እነዚህ ሰዎች ለሀገሪቱ ኢምፖርታንት ስለሆኑ እነሱ በሚሾሙበት ጊዜ ህዝቡም ራሱ እንዲያውቃቸው በቴሌቪዥን በሚተላለፍ ላይቭ የሆነ ኢንተርቪው ሲካሄድባቸው እንይ። ሌላ ሀገር አየ ሴኔት ኮንፈርሜሽን ይባላል አይደል? ዳኛ ሲሾም በትክክል ይሄ እንኳን ቢቀርብን እንደው ቢያንስ ሰው እንኳን አውቋቸው እንደው አንዳንድ እስካሁን ለወሰኗቸው ላደረጓቸው ነገሮች ተጠያቂ የሚሆኑበት እስቲ እንደው ጨዋነታቸው እንኳን እንዲታወቅ በቴሌቪዥን በሚተላለፍ አትሊስት ግን ይሄም ቢቀር በምክር ቤቱ ፊት ኢንተርቪው ተደርጎ በምክር ቤቱ ኮሚቲ ሌላው ቢቀር ኮሚቲ ኢንተርቪው ተደርገው የሚታወቁ ሰዎች የሚተቹም ተተችተው እንደዚህ አይነት ሰዎች ሚዲያውም ደግሞ እንዲህ አይነት ሰው ሊሾም ይኸው እዚህ ቀርቦ እንዴት አይነት ነገር ነው ብሎ ቢያወራበት የበለጠ ተጠያቂነት ይኖራል ብለን ነው። ግን እንደዛ እንዳይሆን አየህ በሚስጥር ያደርጋሉ። በምን አይነት ደብዳቤ እንደሚሾሙ እንኳን አናውቅም። አንደኛው አባል ሳይሻር ሌላ ሰው ተሹሞ እናገኛለን። ለምሳሌ እኔ ማውቀው አንድ ወዳጄ በመቀሌ ዩኒቨርሲቲ መምህር የነበረ መሻሩን ምንም የደረሰው ደብዳቤ አልነበረም። እሱን ተከተው የሚሰሩ ሰዎች ግን ተሹመዋል። እንዲህ አይነት ነገር ነው ያለው። የጨለማ ነው ስራው በሙሉ እና ይሄ የህገ መንግስት አጣሪ ጉባኤ በእንደዚህ አይነት ፖለቲካል ፍልፍል ውስጥ ካለ የሃውስ ኦፍ ፌዴሬሽን ደግሞ የፖለቲካ ተቋም ከሆነ ማለት የሚወስነው ውሳኔ እኮ ውሳኔ ነው እንጂ ፍርድም አይደለም። ሃውስ ኦፍ ፌዴሬሽን ይሄ አጣሪ ኮሚቴው አጣርቶ እንደዚህ ወስኑ ወይም እንደዚህ አትወስኑ ቮት yes or no confirming this decision ነው ሊላቸው የሚችለው እየተከተልከኝ ከሆነ እና እንዲህ የፖለቲካ ተቋም የሚወስነው ውሳኔ ራሱ እኔ አንድ በህግ ባለሙያ ታስበው ውሳኔ ነው እንጂ ፍርድ አይደለም። ፍርድ ካልሆነ እንዴት እናስፈጽማለን? ምሳሌ ቀላል ምሳሌ ልስጥ። በወላይታና በሲዳማ ዞኖች መካከል የሚገኝ ብላቴ አካባቢ ወንዙ ዙሪያ ያለ ዳሌ የሚባል ወረዳ አለ። ወደ 8 ቀበሌዎች አሉት። ይሄ ወረዳ ወደ ወላይታ ነው የተካለለው። ወደ 8ቱ ቀበሌዎች ግን የሲዳምኛ ቋንቋ ተናጋሪ ሲዳማዎች ናቸው። ወላይታዎቹ የመሬት እጥረት ስላለባቸው አራሾች ስለሆኑ መሬቱን ስለሚፈልጉት ወደ ራሳቸው እንዲካለል ይፈልጋሉ። ሲዳማዎቹ ደግሞ ቋንቋቸውም አይደንቲቲያቸውም ሲዳማ ስለሆነ በወላይታ ዞን እንዲካለሉ አይፈልጉም። ይሄም ደግሞ ከህዝብ ፈቃድ ጋር የተያያዘ ስለሆነ በህገ መንግስቱም አይገባም። እናም እነዚህ 8 ወረዳዎች ወደ ክልላችን ወደ ዞናችን ወደ ሲዳማ እንካለል ብለው ይሄን ጥያቄ ያቀርባሉ። በተለያዩ ጊዜያት ደግሞ የወላይታ ዞን ስለሆነ ዞኑ ይጨቁናቸዋል በወረዳ ውስጥ እና ኢንቪዚብላይዝ ተደርገዋል። ለምሳሌ ሎካል ትምህርት በአፍ መፍቻ ቋንቋ ይደረግ ይባልና የዛ አካባቢ አፍ መፍቻ ቋንቋ ዶሚናንት የሆነ ወላይታ ስለሚወስን በወላይትኛ እንዲማሩ ያስገድዷቸዋል ማለት ነው። ይሄን አይቀበሉ። ኮንክሪት ነው ይሄ ምልህ ነገሮች። ይሄ ቀላል ነገር አይደለም። በትክክል እና በዚህ ምክንያት የእንካለል ወደ ሲዳማ እንካለል ጥያቄ ያቀርባል። ይሄን ሲያቀርቡ ይሄ ጥያቄ በደቡብ ክልል የብሔረሰቦች ምክር ቤት ቀርቦ በደቡብ ክልል ምክር ቤት ቀርቦ ማንም ሊወስነው አልቻለም። ዝም አሏቸው፣ መልስ አልሰጣሏቸው። ብዙ ከተጉላሉ በኋላ ወደ አዲስ አበባ ይመጡና ለፌዴሬሽን ምክር ቤት ያቀርባሉ። ህገ መንግስት አጣሪ ጉባኤው ያየዋል። ህገ መንግስት አጣሪ ጉባኤው በጣም ትንሽና ሎካል ስለሆነ እንደዚህ አይነት ነገሮች ላይ ይደፍራል። ሀገራዊ ጉዳይ ላይ አይደለም። ለምሳሌ የኦሮሚያ ክልል ኦሮሚያ በአዲስ አበባ ላይ ያለውን ልዩ ጥቅም ምን ማለት እንደሆነ ትርጉም ይሰጠን ብሎ ሲጠይቅ አይመለከተንም ብሎ ነው የሸሹት። ይሄንን የነዛን ግን ያያሉ ብዙ ጊዜ እና አዩና ምን ብሎ ይወስናል? ጥሩ ነው የጠየቁት ጥያቄ አግባብነት ያለው ነው ይላል ሃውስ ኦፍ ፌዴሬሽን። ስለዚህ ይሄ የጠየቁት ጥያቄ ትክክል ስለሆነ ህገ መንግስታዊ መብታቸው ስለሆነ እንደገና ማካለል ይደረግ። ነገር ግን ሲካለል በሁለቱ ህዝቦች መካከል ያለው ወንድማማችነት በማይጎዳ መልኩ ይሁን የሚል ደብዳቤ ይጽፋል። ይሄ ደብዳቤ ምን ይሆናል ማለት ነው? ይሄ እንደዚህ ተወስኗል የሚል ደብዳቤ ነው ያገኘሁት እኔ አለኝ ነበር። አሁን እነዚህ ጉዳዩ የሚመለከታቸው ህዝቦች የት ነው የሚሄዱት? ማን ነው የሚያካልለው? የክልሉ መንግስት ማለት ነው።
የክልሉ ወይም የዞኑ እነዚህ መተባበር አለባቸው። ኖርማሊ ሬፈረንደም አካሄዶ ነው እንግዲህ የሚታወቀው። ሬፈረንደም መካሄድ አለበት ለማንኛውም እንዲህ አይነት ውሳኔ የህዝብ ሀሳብ መሆኑን ማወቅ ስላለበት ማለት ነው። ሬፈረንደሙን የሚያካሄደው ኖርማሊ ምርጫን የሚመለከት ሬፈረንደም የሚመለከት ነገር የሚያካሄደው ምርጫ ቦርድ ነው። ምርጫ ቦርድ ይሄን ተቀብሎ ለማስፈጸም እንዲችል ፍርድ ነው የሚያስፈልገው። የፍርድ ትዕዛዝ፣ የፍርድ ቤት ትዕዛዝ ነው የሚያስፈልገው። የሀውስ ኦፍ ፌዴሬሽን እሺ ደብዳቤ ጽፏል፣ ደብዳቤውን ሰምቷል፣ ግን ዝም አለ። ምርጫ ቦርድ ሄዶ ይሄንን የሚጠይቀው ፍርድ ቢሆን ኖሮ ቢጠይቀው የክልሉ ምክር ቤት የክልሉን መንግስት እና የዞኑን አካባቢ ሄዶ በተወሰነ ቀን ሬፈረንደም ሄዶ የዳሌ ወረዳ ህዝቦች ውሳኔያቸውን የስ ኦር ኖ ወደ ወላይታ ይሻለናል ከሲዳማ ይወስናሉ ማለት ነው። ይህም በ3 ወር ጊዜ ውስጥ መፈጸም አለበት በህገ መንግስቱ አሰራር እና ማንም ሰው ምንም ሊል አልቻለም እና እንደዚሁ ቀረ። የውሃ ሽታው ነው። ይኸው እስከዛሬ አለው ይሄ ነገር ምንም ሳያል በወቅቱ ያነሳ ነው ጥያቄ። አንዱ ፍርድ ከፍርድ ቤት ሲወሰን ምሳሌ ቤት ይለቀቅልኝ ከዚህ ወገድልኝ የምትል ከሆነ ይሄንን ውሳኔ ትወስድና ለቀበሌ ወይም ደግሞ ለፖሊስ ትሰጣለህ። ፖሊስ ያስፈጽምልሃል ቤትህ እንዲለቀቅ ታሽጓል የወሰነበት እንዲህ ይደረጋል አይደል እንዴ? ትክክል። ግን አሁን የሀውስ ኦፍ የፌዴሬሽን ምክር ቤት አንድ ነገር ሲወስን ፍርድ ነው ወይ? ይሄ ነገር ማን ያስፈጽማል? ይሄ ነው ዋናው ችግሩ። የህግ ነገር ሳይሆን የፖለቲካ አቋም መግለጫ ነው የሚሆነው ማለት ነው። ይሄም አንዱ የኢትዮጵያ የፍትህ ስርዓት የህግ ስርዓቱ ችግር ነው። ይሄ እንኳን ሊስተካከል የሚችል ቀላል ቴክኒካዊ ችግር ነው፣ እውነት ለምናል ፖለቲካዊ አይደለም። ነገር ግን በዚህ አይነት ሁኔታ ውስጥ የህፃናትን መብት አሁን ለምሳሌ የሞቱ ያሉ የተገደሉ አላግባብ እየታሰሩ በየሜዳው እየታገዱ እንደከብት እስር ቤት ስለሞላ ለምሳሌ በተለያዩ ቦታዎች የትምህርት ቤት ግቢ ውስጥ፣ የቀበሌ ግቢ ውስጥ፣ የፖሊስ ጣቢያ ግቢ ውስጥ ታግደው ነው ያሉት ሰው ሜዳ ላይ ልክ ነው። እና ህፃናት በእንደዚህ አይነት ሁኔታ ሌት ተቀን ከአዛውንት ከታላላቅ ከአደልቶች ጋር ማለት ከጎልማሶች ጋር አንድ ላይ ታጉረው ባሉበት ሁኔታ ቀድሞ ነገር መያዛቸው ትክክል አይደለም። መያዛቸው ልክ አይደለም። ግን ኢቭን ደግሞ ይዘህ ተጠያቂነት በሌለበት ሁኔታ እንደዚህ በሚሆን ሁኔታ ሲኖሩ ለምሳሌ ከዩኒቨርሲቲ ሰዎች እየዘለሉ እየሞቱ በእግራቸው ከዲላ እስከ ሐዋሳ ድረስ እያሳበሩ ተጉዘው ወጣቶች ናቸው እነዚህ ልጆች ቻይልድ ናቸው 18 ካልሞላቸው ለጅብና ለአውሬ ተጋልጠው ለረሃብ ተጋልጠው በሚሄዱበት ሁኔታ ይሄንን መከታተልና ማስጠበቅ ያለበት እነዚህ ልጆች ህገ መንግስታዊ መብታቸው ተጥሷል ተብሎ ሲጠየቅ በጸረ ሙስና ህጉ ወይም በፕሬስ ህጉ ወይም ደግሞ በሌሎች በሲቪል ሶሳይቲ እና ቻሪቲዝ ህጉ ብዙ የሰብአዊ መብቶች ሲጣሱ እነዚህ መብቶች በሙሉ ህገ መንግስቱን የሚጥሱ ናቸው። እነዚህ ተግባራት ህጎች ህገ መንግስቱን የህፃናቱን ጉዳይ ተጠያቂ ለማድረግ ፍርድ ቤት መሄድና ተጠያቂ እንዲሆኑ ማድረግ ይገባ ነበር። ነገር ግን እንዳልኩ የህገ መንግስት ፍርድ ቤቱ የህገ መንግስት የበላይ ጠባቂ የሆነው ሀውስ ኦፍ ፌዴሬሽን ያለበት አሰራር ችግር፣ ፍርድ ቤቶቹ ደግሞ ቀደም ሲል እንዳልኩ በጣም የፖለቲካ የመንግስት ሀሳብ ማስፈጸሚያ መድረክ ከመሆናቸው አንጻር ይሄ መቼም አይፈጸም። አንድ ምሳሌ እሰጥሃለሁ። በ2006 በ2005 97 በኋላ ኢህአዴግ አዲስ አበባን እንዳሸነፈ እንዳወቁ ጠቅላይ ሚኒስትር መለስ በቴሌቪዥን ቀርበው መግለጫ ወጡ። የአስቸኳይ ጊዜ አዋጅ አይደለም ምን እንደሆነ የማይታወቅ በቴሌቪዥን አንድ መግለጫ ወጡ። ያወጡት አዋጅ ምንድነው? የአስተዳደሩን የአዲስ አበባን አስተዳደር በግል በኮማንድ ፖስት ስራ አድርጌ በእኔ ቁጥጥር ስር ያለው ማንም ሰው ካሁን ጀምሮ ማንኛውንም አይነት ሰልፍ ስብሰባ ማድረግ አይችልም። ይሄን ያደረገ ሰው እርምጃ እንወስድበታለን፣ ጣቱን እንቆርጣለን የሚል ሰልፍና ሰላማዊ ስብሰባ ማድረግ የፖለቲካ ስብሰባ ማድረግ የሚከለክል መግለጫ ሰጡ። ይሄኔ ቅንጅቶች ከሰሱ። ጠቅላይ ሚኒስትር መለስ ዜናዊን ከሰሱ። መለስ ዜናዊን እንደ ግለሰብ፣ ጠቅላይ ሚኒስትሩን እንደ ባለስልጣን እንደ ኦፊስ ማለት ነው። ህገ መንግስታዊ አይደለም፣ ህገ ወጥ አይደለም፣ አስፈላጊ ሁኔታ ሳይኖር አስቸኳይ ጊዜ አዋጅ ሳይታወጅ የዜጎችን የመሰብሰብ ሰላማዊ ሰልፍ የማድረግ መገደብ በወቅቱ ተጭበርብሮብናል የምንለውን ድምፅ የምርጫ ቦርድ ውሳኔ እንዳንቃወም ተብሎ የተደረገ ስለሆነ አፋኝ የሆነ
መግለጫ ስለሆነ ይሄን መግለጫ እንቃወማለን ብለው ፍርድ ቤት ይነሳልን ብለው ማለት ነው። አንደኛ ህገ መንግስታዊ አይደለም፣ ስልጣኑ የላቸውም። ሁለተኛ በአግባቡ አልተደረገም። አስፈላጊ እንኳን ቢሆን በአስቸኳይ ጊዜ አዋጅ ደንብ መሰረት ነው የሚካሄደው። ሶስተኛ ያደረጉት ውሳኔ በአጠቃላይ እንዲህ በደምሳሳው ማለት ነው በአጠቃላይ የዜጎችን መብት የሚጥስ ስለሆነ ህገ መንግስታዊነት የለውም ብለው ፍርድ ቤት ይከሳሉ። ፍርድ ቤት ሲከሱ መጀመሪያ ፍርድ ቤት የሚያደርገው ነገር ለተከሳሹ መጥሪያ ማድረስ ነው አይደለም? መላክ። ፍርድ ቤቱ ይሄን አላደረገም። በቀጥታ ያደረገው ነገር ይሄ ህገ መንግስታዊ ጉዳይ ስለሆነ ህገ መንግስት የመተርጎም ስልጣን ደግሞ የሀውስ ኦፍ ፌዴሬሽን ስለሆነ ወደዛ መርተነዋል፣ ወደ ህገ መንግስት አጣሪ ጉባኤ ነው ያሉት። እና በኋላ ስንሰማ በወቅቱ የፌዴራሉ የጠቅላይ ፍርድ ቤት ምክትል ፕሬዚደንት የነበሩ ሰው የህገ መንግስት አጣሪ ጉባኤው ቀኝ እጅ ዋና ሰው ስለሆኑ አይን ሰው ስለሆኑ እሳቸው ናቸው አሉ ደውለው። በኋላ ዳኛ የነበሩት ሰው የከፍተኛ ፍርድ ቤት አቶ ወልደ ሚካኤል የሚባሉ ሰውዬ በአምስተርዳም ተገኝተው ለተቃዋሚ ሚዲያዎች ሲገልጹ ነበር። በወቅቱ ያ ምክትል ፕሬዚደንት ደውሎ ወደ እኔ ላከው ነው ያላቸው። በቀጥታ ወደ እኔ ላከው ስላለን ወደዛ ሄደ እና በእንደዚህ አይነት ስርዓት ውስጥ ነው ያለ ነው እና እነዚህ የበታች ህጎች ህገ መንግስቱን ሲጥሱ ተጠያቂ የምናደርግበት መንገድ የለም። እኔ እንደውም እነዚህን ሁሌ ህገ መንግስቱ አለ፣ ሁሌ ህገ መንግስት አስተምርም ትምህርት ቤት የምለው ነገር ከህገ መንግስቱ በስተጀርባ ያሉ ሌሎች ህገ መንግስቶች አሉ። the constitutions behind the constitution እንደዚህ አይነት ፖሊሲዎች፣ ህጎች፣ አዋጆች፣ ደንቦች አሉ። እናም ሰሞኑን የኢህአዴግ መንግስት እንደተለመደው ጨፌ ኦሮሚያ ይሄንን ነገር ለማረጋጋትም ብሎ ይሆናል የኦሮሚያን ልዩ ጥቅም የሚወስን አስቸኳይ ምንድነው የልዩ ግብረ ኃይል አቋቁመናል። በጣም አዘንኩኝ እኔ። ምክንያቱም ይሄ ጥያቄ ከ25 ዓመት በኋላ ይሄ ጥያቄ በተለያየ ዘመን ኦፒዲዮ እንኳን ሲጠይቅ የኖረው ጥያቄ ይሄ ጥያቄ ያለመመለሱ ብዙ ብሶትና ቁርሾ ስለፈጠረ ነው አሁን ከማስተር ፕላን ጋር ተነስቶ ይሄ ሁሉ ብጥብጥ የተነሳው። አንዱም ብሶት ነው እኮ ይሄንን ሮሮ ነው። ሁለተኛ ይሄ ማስተር ፕላን በወጣ ጊዜ መጀመሪያ ያልነው ነገር አንዱ መቃወሚያችን የሚታወቀውን በህገ መንግስት የተደነገገውን የኦሮሚያ መንግስት ወደሱ ጥያቄ ኢፊዴት ያደርጋል ያፈርሳል የሚል ነበረ እና አሁን ተነስተው ይሄን እናደርጋለን ሲሉ ደስ ሊለን ይገባል አይደል? ኢንፕሪንሲፕል እኔ ደስ አላለኝም። ምክንያቱ ለምንድን ነው? መንግስት ለምሳሌ የፕሬስ ነጻነትን ለማጠናከር የወጣ አዋጅ ብሎ ካወጀ የፕሬስ ነጻነትን ለማጥፋት ነው። ትክክል። ስለዚህ ልዩ ጥቅሙን ለማስጠበቅ አሁን አንድ ነገር አድርግ ያለው ካለ ወዮለኛ ያቺ ልዩ ጥቅም ጠፋች አለቀላት ማለት ነው። እናም ደስተኛ አይደለሁም። ትናንትና አንድ አርቲክል በዚህ ላይ ጽፌ ነበረ እና በቅርቡ ይታተማል። ያው የሚሉትን ነገር ከወዲሁ ፒኤም ለማድረግ የሚጠቅም ብዬ ነበር የጻፍኩት። በዚህ መጪው ሳምንት አየር ላይ ይውላል።